ሰላም እንዴት ናችሁ? ደህና ናችሁ ወይ? ተቋርጦ ነበረ አላወኩትም ነበር ሲስተሙን በምን በኩል እንደገባው። ሴንሲቲቭ ኢንፎርሜሽን በሚያስተላልፍ በኩል ገብቼ ነው። ሀይዩ ጓደኞች እንዳለ ከቲክታክ እየመጡ ነበር። እንዴት ናችሁ? ምን ሆንኩ መሰላችሁ? ላይቭ ስገባ የገባውበት ሲስተም ሌላ ነበር እና እንዳለ ፈርስት ያዩ እንዳለ ኢንፎርሜሽን ሊያወጣው ስልኬ ላይ ገባ። ለዛ እንደ አዲስ መግባት ነበረብኝ። የወዘተን ጤና ይስጥልን። ወድሴ እንኳን ደህና መጣችሁ። እሺ ደህና ናችሁ? ጤና ይስጥልን። በጣም ደህና ነኝ፣ እግዚአብሔር ይመስገን። ውቢት ናቲ እንኳን ደህና መጣ። ሳሚ ሀኑቲስ ሳሚ መንግስቱ ደህና ናችሁ? እንዴት ናችሁ? አዩ ኦን ላይቭ ጄሪ? የስ አይ አም አንኮንዲሽናል ላቭ ጋር አይ አም ላይቭ ናው። ቅድም በሌላ ሲስተም ሳላቀው ገባሁኝና ፕሮፋይሌ ላይ ሳልገባ እንዳለ ያለውን ስልኬ ላይ ሊያስገባው ነው። ልክ እንደ ለሀከር የሚመች አይነት ነው። አይ ኖ there is nothing to hack። ምንም ሀክ የሚደረግ የለም። ግን ማርክ አቤል ደህና ናችሁ? ቤትዬ ደህና ነሽ? እንዴት ነሽ? ዌልከም እንኳን ደህና ቆያችሁኝ። በጣም ቆንጆሽ። ቴንክ ዩ አቤል፣ እግዚአብሔር ይስጥልን። እግዚአብሔር እድሜ ለእናቴ ነው የምለው ሁሌ። ቆንጆ ነሽ ተባልኩ። እንዴት ነው? ሁሉ ሰላም ነበር? ቆንጆ ነበር ዊኬንድ? እግዚአብሔር ምስጋና ይግባው። በጣም ደህና ነኝ። ስለምሽ ገብዛ ሰላም እሺ፣ ብዛኛ ማለት ውቢት ቴንክ ዩ በጣም እሺ። ቤትዬ ቴነሽ አቤል እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ እንዳከበራችሁ። ይልክ ዋው ቴንክ ዩ ቤትዬ። I can't complain ያ በህይወት ካለን ተስፋ አለ፣ ጊዜ አለን ማለት ነው። አላለቀም ማለት ነው አይደለ? እንትናችን ፕሮጀክታችን። ስለዚህ it's good። ዋና መኖር ነው። በጊዜው ሁሉ ነገር ይሆናል። እግዚአብሔር ይመስገን። አሳምሩ አድርጎ የሰራሽ አሜን። ምስጋና እሱ ይሰደው በጊዜው አሜን። 9:30 ብለሽ መንገዱን ሳይ በእናንተ 9:30 ሆነ፣ በኢትዮጵያ 9:30 ሆነ። ኦ ያ ዩ ራይት። በእውነት ይቅርታ አድርጉልኝ። የት ጠፋ ሰው? እዛኛው ላይ ገብቼ ልክ ላይቭ እንደገባሁኝ በሌላ መልኩ ገብቼ ነበርና ለዛ መሰለኝ። የት ሰፈር ነው ያደግሽው? አዲስ አበባ። የቱ ጋር መሰላችሁ? በሴሚሲና በኮተቤ መሀል ያለ የሆነ አሁን የተመሰረተ ሰፈር አለ። ወሰን ግሮሰሪ ሲባል ሰምታችሁ ታውቃላችሁ? የዛች ሰፈር ልጅ ነኝ። እዚህ ምለው ደምሪኝ፣ ተይ ግን ደምሪኝ። 9:30 PM ካሊፎርኒያ። ያ እሉ አም ሶሪ። እሺ ምን ያህል እንደደረሽብኝ ብታይ። you have no idea እንደደረሽልኝ ቤትዬ። I'm so glad you know እግዚአብሔር ራሱ መንገድ አለው። እኔ ባልመጣ ሌላ ሰው ይመጣልሽ ነበረ። በእውነት ነው የምልሽ፣ እመኚኝ። እኔ ባልመጣ ሌላ ሰው ይልክልሽ ነበር። ጠላትሽን ይልክልሻል አንቺ መልካም ህይወት እንድትኖሪ። እግዚአብሔር ሁሉ ጊዜ በህይወት የሚያኖረን ያላለቀ ፕሮጀክት ስላለን ነው። ገና ተስፋ አልቆረጠብንም። ገና ይሰራሉ ብሎ ስለሚያስብ ነው፣ ስለሚያምንብን ነው። ገና ብዙ ነገር ይቀራቸዋል ብሎ ስለሚያምን ነው። እና በህይወት ካለን ሁሉ ጊዜ ተስፋ መቁረጥ የለብንም። ሚልከው አለ። እሺ እና አም ሶ ሃፒ፣ እግዚአብሔር ይመስገን። ምን ያህል እየደረሽልኝ? ቶንኪ 9 PM ብለሽ አረፈድሽ። 9 PM ነው ያልኩት እንዴ? አንድ ሰዓትማ አላረፈድኩም፣ 30 ደቂቃ ነው። እሺ ይቅርታ አድርጉልኝ። አሁን ልጀምር ስል
ሆዴን እንደማመም አደረገኝና ቁጭ ብዬ ምንድነው የተፈጠረ እያልኩኝ ነበር። የኔ ቆንጆ አሁን ደህና ነኝ፣ ግን በርችልን። አሁን ስራ ነኝ፣ ልከተልሽ አልችልም። ችግር የለውም ሀንዬ ሂጂ እሺ። እሁድም ሰራ ያለሽ ጎበዝ፣ ችግር የለውም። ይሄ ሪከርድ ይሆናል። ሞባይል ወደ ጎን አስተኝኙ። አይሆንም፣ ላይቭ እንደዛ አይሆንም። ወደ ጎን ባስተኛው ይገለብጠዋል። አይ ቲንክ ሰው ለዛ መስሎኝ ነበር እስካሁን ድረስ ትንመላ። ይሄ ወደ ኋላ ጀርባ ነው። ወደ ጎን ከገለበጥኩት ይገለበጣል። ለዛ ነው። አሁን ካሜራ አዘጋጅቻለሁ። ካሜራ ስታንድ ምናምን በካሜራ አርጌ ለመቅረጽ አስባለሁ ለወደፊቱ ለቲቪ ለምን እንደሚመች አርጌ። እግዚአብሔር እንግዲህ በሰዓቱ የስራ ሁሉ ነገር። የሰፈሪ ልጅ ነሻ? አይ ነው እዛ ሰፈር ናቸው። ከትንሽ ሰፈር ነው የወጣሁት። እሺ ሀኒ ቪዲዮ ስትለቂ አይልሻለሁ። እግዚአብሔር ይስጥሽ። እሺ እሺ እኔ እናት የዛ ሰው ይበለን። ማይ ስዊት ማን አባውት ነው ግን ምን አባቱ ነው ግን ያገባሽ? ማን አባቱ ነው ግን ያገባሽ? ኢትዮጵያ ፋሚሊ ፋይንደር ትቆልሉኝ ያላችሁ አይደለ? ኧረ ተው፣ መሬት ለመሬት ልሂድ። የኔ ውድ እህት በሜሴንጀር አውሪኝ ከቻልሽ። እሺ ሞክራለሁ፣ ግን ቃል ማልገባው ኢፌክቲቭሊ ሁኜ ስለማላደርገው ነው። ከልጆች ጋር አብዛኛውን ጊዜ ለእነሱ ነው የምሰጠው። እዛ ላይ በየጊዜው ማወቅ አለብኝ። የተሻለ ስራም አለ፣ ለዛ ነው። እሺ ላይክ ሙሉ ለሙሉ ራሴን ለጊዜው ሙሉ ለሙሉ አልሰጠሁትም። ለዚህ ነገር ባለችኝ ሰዓት ላደርገው ብዬ ነው። እሺ ግን አመቻቻለሁ ለወደፊቱ ብዙ ነገሮችን። እሰይ እሰይ፣ አሜን 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 አሜን። እግዚአብሔር ይስጥልን። እሺ አሜን። ቲዩ ቤቲ እንግዳ እግዚአብሔር የነገረሽን ሁሉ ይርዳሽ። የነገረሽን ሁሉ ጠንካራ ሴት እንደሆንሽ ራስሽን እንዳይና ጀግና ሴት አድርገሽኛል። እሰይ የኔ ወርቅ። መጀመሪያም ቤትዬ ጀግና ለመሆን ዝግጁ ስለሆንሽ ነው። ሁሉን ነገር አንዳንድ ጊዜ ሁሉ ነገር እናየውና ልክ በቃን ብለን ስንንበረከክና ስንጠይቀው ነው የምንስተካከለው። ልክ የራሳችን አቅምን ስንጨርስ ሁሉን ነገር ለመስማት መልካም ነገር እና መጥፎ ነገር ስንለይ ያኔ በጣም ጥሩ የሆነ ነገር ነው። የመጣልን አጋጣሚ ሁሉ መማሪያ ነው የምናደርገው። እና ቤትዬ ሁሉ ነገር ዝግጁ ስለነበረ ነው። ትንሿ ነገር ሲነግሩሽ ቶሎ እንትን ያልሽው ቶሎ አይምሮሽ ተረክ ያለው ከየትም ዝግጁ ስለነበርሽ ነው ለጥሩ ነገር የኔ ቆንጆ። ፌስቡክ ሰው ለቆሽ አይቼሽ ነበር፣ በመከራ ነው ያገኘሁሽ። እሰይ እንኳን ደህና መጣ። ፍቅር ያሸንፋል። እኔም በጣም ደስ ብሎኛል ስለመጣችሁ። አንዳንድ ጨዋታችሁን እስክትጫወት ድረስ ነው ሰላምታ ያበዛሁት። እናንተ አረስ ከሌላችሁ በእኔ አረስ ዙሪያ እንጫወታለን። ጄሪዬ I have one question for you። ከጫጩት እና ከአንኮላ እስቲ አማርኛ ጥሩ ስላልሆነ ከእንቁላል የትኛው ከጫጩትና ከእንቁላል የትኛው ይቀድማል? እንቁላል ነው አይደል? ኦብቪየስሊ የሚቀድመው ከእንቁላል ይቀድማል። ጨዋታሽ አማረኝ ምን ሊሆን እንደሚችል። ኦፍኮርስ እንቁላሉ መጀመሪያ፣ ከዛ በኋላ ነው አይደለ ወደ ጫጩት የምንሄደው። ወዴት ሊሄድ እንደሆነ ጓጓሁኝ። ደስ ይለኛል። ምሳሌ ደስ ይለኛል። እንቁላል አይደለ? አይ ነው እንቁላል። እንቁላሉን ማንጣለው ነገርም ከዚህ በላይ አንደበትሽ ይለቅ፣ ሞገስሽ ይጨምርልሽ፣ ተወለጅ ያየሽ ይወዱሻል። አሜን አሜን። ለምን ሲጻፍልሽ አትመልሽም? ለማንኛውም የፈለግኩሽ ለራስሽ ጉዳይ ነበረ። ፋሲካ ቲዩብ አም ሶሪ አጋጣሚው ነው። በጣም ብዙ ሰው ነበር አንድ ላይ የሚጽፈው በየፔጁ እና ትንሽ ጊዜ ምትን ስላለኝ ነው እና ለዛ ነው እንግዲህ ቀረብኝ። ምን ይደረጋል። በጣም አመሰግናለሁ። እንኮዲሽን
አንኮንዲሽናል በጣም አመሰግናለሁ። እንቁላሉን ነገር አግኝተነዋል። እሱ ጥያቄ ያለኝ ያሉኝ ልጆች አሉ። እስኪ ጽፎ ድረስ ነው የምንጨዋወተው። ከዛ እንጨዋወታለን በእነሱም ዙሪያ አንዳችን ከአንዳችን እንማራለን። መልካም ነገሮችን ዝግጁ ነን ለመቀበል ለማዳመጥ። ያለፍኩትን ካልሆነ የተጻፈልኝ ማንበብ እችላለሁ። ማይ ማናጀር ባዘር ሚ ኦል ታይም። በምንድን ነው ቅዱዬ? በምንድን ነው ማናጀርሽ ባዘር የምታረግሽ ወይ የሚያረግሽ? ምን እያደረገች ነው? እኔ በህይወቴ ደስተኛ ነኝ፣ ግን ደስታዬን በችርቻሮ ለመሸጥና ለሰው ማካፈል እፈልጋለሁ እና ምን ላድርግ? ተጠንቀቂ። እንደውም እሺ፣ ደስተኛነትሽን በችርቻሮ ለመሸጥና በሰው ለማከፋፈል ፈልጋል። እየቀለድክ መሆን አለበት። ኪፕ ኢት ፎር ዩርሰልፍ። ለጊዜው ያዘው። ደስታችንን በደንብ ማቹር መሆኑን እናረጋግጥ። ታውቂያለህ፣ ጨዋታ ሆነ እንጂ ደስታችን ምን ላይ ነው የተመሰረተው የሚለውን በደንብ እንያው። የተመሰረተው ነገር መሰረቱ በደንብ ፋውንዴሽኑ ያልጠነከረ ደስታ ከሆነ ያለንን ሁሉ ስናካፍል ያልቃል እና ሰዎች ወስደው ይጨርሱብናል። ግን ደስታችን የተመሰረቱ ትክክለኛ እውነት ላይ ከሆነ ዋናው ከምንጩ ከሆነ ደስተኛ ከውስጣችን ከሆነ ያ ማካፈል ደስ ይላል። ግን ጨዋታ ነው መሰለኝ አባባል። እኔ በህይወቴ ደስተኛ ነኝ፣ ግን ደስታዬም እኔ የምቀናው በአንቺ ውጫዊና ውስጣዊ ውበት ሳይሆን አንቺን በወደዱሽ ወንድ ነው። ምክንያቱም ላያውቁሽ ይችላል እና ላያውቁሽ ይችላልና ምንም የሚያስቀና ነገር የለም የኔ ወርቅ። እሺ፣ አዲስ ስራን ለመፍጠር ምን ማድረግ አለብን? እዩ መሰለሽ። አዲስ ስራ ለመፍጠር እሺ፣ ለምለምዬ ጥሩ ጥያቄ፣ በጣም አሪፍ ጥያቄ ነው። እሺ፣ እያሸፍኩ አይደለም። መጀመሪያ አዲስ ስራ ለመፍጠር ማንነትሽን በደንብ ማወቅ አለብሽ። ምን አይነት ኢነርጂ አለኝ? ጠንካራ ጎኔ ምንድን ነው? ይህ በተፈጥሮ የተሰጠሽ ስጦታ አለ። ሁላችንም አንዳችን ጥሩ ሰው ማግባባት እንችላለን፣ አንዳችን ጎበዝ ማትስ ላይ እንሆናለን። በተለያዩ ነገሮች የራሳችን ጠንካራ ጎን አለን እና በየትኛው በኩል ነው ራሴን ኢንቨስት ማድረገው? ራሴን ምንም አይነት ድርጅት ስንከፍት ምንም አይነት ነገር ለማድረግ ስናስብ ራሳችን የምንገባበት መሆኑን እናረጋግጥ። ላይ ምንድን ነው አስተዋጽኦ ማድረግ የምችለው እዚህ ያሰብኩት ነገር ላይ ብለን መጀመሪያ ራሱን እንጻፈው። ሁል ጊዜ ነገሮችን አንድ ላይ የምናያቸው ከሆነ ሁሌ ኮምፕሊኬትድ ነው የሚሆኑት። ግን እያንዳንዱን ሰበጣጥረን የምናየው ከሆነ ነገሮች እየቀለሉ ይመጣሉ። ሁል ጊዜም ሆዴ አንድ ነገር ጀምረን አንድ ነገር የምናቋርጠው ሁል ጊዜ ቪዥናችን ወይ ራዕያችን የመጣው ከእግዚአብሔር ስላልሆነ ነው። ያ ማለት መሰለሽ ከእግዚአብሔር ሲመጣ ቪዥናችን ያንን አንድ ነገር ይዘን እድሜ ልካችንን መስራት እንችላለን። ደስ ብሎን ወደ ነው 10 ሳናቋረጥ ሳንጎዳ ያንን ነገር ዴዲኬትድ ሆነን በቋሚነት መስራት እንችላለን። ነገር ግን ከኛ የመነጨ ሳይሆን ከሰዎች አይዲያ ሰዎች ሲያደርጉት ያየነውን ነገር ኮፒ እያደረግነው ከሆነና ወደ ራሳችን ገብተን ማንነታችን በደንብ ካልጠየቅን ያ ነገር ኤቭሪ ታይም ፌል ያደርጋል። በዛ ላይ 10 እናቆመዋለን። ለምን? ከኛ የመነጨ ነገር ስላልሆነ ደስተኛ ያደረገንም ስንሰራው ዴዲኬትድ ወይ ደግሞ ራሳችን መስዋዕት ማድረግ አንፈልግም። ቶሎ ይሰለቸናል፣ ቶሎ ጊቫፕ እናደርጋለን። ላይክ አፍቅረ ነው የምናደርገው ነገር ስላልሆነ ሁሌ በየ5 ዓመቱ በየ6 ወሩ ቢዝነሳችንን መቀያየራችን ነው። ስለዚህ ምንም አይነት ቢዝነስ ከማሰባችን በፊት መጀመሪያ ቁጭ ብለን ፕላን ከማውጣታችን በፊት ብቻችንን እንሆን። ብቻችንን መሆን ማለት ሬዲዮ ማጥፋት፣ ቴሌቪዥን ማጥፋት፣ ኢንተርኔት ማጥፋት። እያንዳንዱ ጓደኞችን ለጊዜው ካንስል አድርገሽ የምትሰሚያቸው ነገሮች ካንስል አድርገሽ በትንሹ ለ3 ቀን ወክ እያደረግሽ ላይክ ጫካም ሂጂ ምንም ሂጂ ጸጥ ያለ ቦታ ላይ ሂደሽ ወረቀትና እስክሪብቶ ብቻ ይዘሽ
ከራስሽ ጋር አስቢ። ሜዲቴሽን ሲባል ሰምታችሁ ታውቃላችሁ? ይሄ ሜዲቴሽን ማዳመጥ፣ ማውራት ሳይሆን ማዳመጥ ነው። ምሳሌ እንጸልያለን አይደለ? ስንጸልይ እኛ ስንናገር ነው እና እኛ ስንናገር ለእግዚአብሔር እንጠይቀዋለና እፈልጋለሁ፣ መንገዴን እፈልጋለሁ፣ ለምን እንደመጣው አሳውቀኝ፣ ምንድን ነው ፐርፐዜ፣ ምን ማድረግ አለብኝ ብለን እንጠይቃለን። ግን ጠይቀን ሳንሰማ ነው የምንሄደው። ያ ማለት ምን መሰላችሁ? ለምሳሌ ዶክተር ጋር ሄዳችሁ ምንሽን ነው የሚያምሽ ይሏችኋል አይደል? ይሄን ያመኛል፣ ይሄን ያመኛል፣ ይሄን ያመኛል እንላለን። ከዛ ልክ ስንተናግረን እንደ መውጣት ማለት ነው። የእሱን መልስ ሳናገኝ፣ የእሱን መድኃኒት ሳናገኝ፣ ልክ እንደዛ አብዛኞቻችን እንጸልይና እስከ ቅርብ ጊዜ አይገባኝም ነበር። እንጸልይና አልቋል፣ ወደ ጉዳያችን እንገባለን። እሱ የሚያወራበት እግዚአብሔር የሚያወራበት ከውስጣችን መልስ የምናገኝበትን ሰዓት አናገኝም። በብዙ ነገር ክራውድድ ነን። በቴሌቪዥኑ፣ በሶሻል ሚዲያው፣ በጓደኞቻችን ፋሚሊ፣ ሁሉንም ማስደሰት እንፈልጋለን፣ ሁሉንም መስማት እንፈልጋለን። አይምሯችን ክራውድድ ነው፣ ጭምልቅልቅልቅ ብሏል እና እንኳን ቢዝነስ ተራ የሆነ ነገር እንኳን ሃንድል ማድረግ አንችልም። እና ስለዚህ መጀመሪያ እሱ ላይ ፎከስ እናድርግና ብቻችንን እንሁን፣ ጸጥ እንበል። ጸለዩን ከጸለይን በኋላ ጸጥ ብለን ጫካ ሊሆን ይችላል፣ አይዶን ነው፣ ብቻ ፓርክ፣ ብቻ ጸጥ ያለበት ላይብረሪ ይሁን ምንም ይሁን ወረቀትና እስክሪብቶ ደብተር ይዘን ከዛ እንጻፈው። አይዲያ እግዚአብሔር አዋራኝ፣ እግዚአብሔር ነገረኝ ማለት ትርጉሙ እንደዚህ እያለ በሚያግሮን ድምፅ አወራ ማለት አይደለም። ከውስጣችን የሚመጣ አይዲያ አለ፣ ማያቆም ሁል ጊዜ የሚመጣ የሚመላለስ አይዲያ አለ። እሱን ነገር እንጻፈው። ስንጽፈው እያንዳንዱ ነገር ግልጽ ለማድረግ እንሞክር። በአንድ ሴንቴንስ ወይ ደግሞ በአንድ አረፍተ ነገር ለመጻፍ እንሞክር። ይህን ማድረግ እፈልጋለሁ፣ ይህን ማድረግ እፈልጋለሁ። እያንዳንዱ ፍላጎታችን እንጻፈው። እሱን ለማወቅ ምን ማድረግ መሰላችሁ? ሁል ጊዜ እግዚአብሔር ክርስቶስ ሲያስተምር ሰምታችኋል። ትዝ ካላችሁ ወይ ካነበባችሁት እንደ ልጆች ካልሆናችሁ፣ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግስት አትወርሱም ያለው አይነት ልክ ያ ምን ማለት መሰላችሁ? ዘአደር ትርጉሙ ልክ እንደ ልጆች ልጅ እያለን ትዝ ካላችሁ ህልም ነበረን ሁላችንም መሆን የምንፈልገው እና ልክ እብደት ይመስል ነበር ለብዙ ሰው። እንዲህ መሆን እፈልጋለሁ ስንል ህፃን ስለነበርን አዎ ትሆናለህ ነው የሚሉን። ያ ህልማችሁ ልጅ እያለ አይምሯችን ንጹህ እያለ ያለምነው ህልም ሁል ጊዜ የተሻለ ህልም ነው። አሁን ከምናለመው ህልም የተሻለ ምንም ያህል ትልቀት ቢኖረው እሱን ዛሬ ብንጀምር የዛሬ 20 ዓመት ይሳካልናል። ያ ህልም ሁል ጊዜ ያለ አይደል? ምንም ነገር ስንጀምር ሁል ጊዜ ውስጣችን የሚቆጨን ነገር የለም። ይሄን ነገር በጀመርኩት መልሰን የሆነ ነገር ካደረግን በኋላ ሁሌ የሚጠራን ነገር ያን ነገር እንድናደርገው። ነገር ግን ሶሳይቲው አትችሉም ስላለን፣ ቤተሰቦቻችን፣ ጓደኞቻችን ምናምን ለዛ ነገር ብቁ አይደላችሁም ስላለን ከጊዜ ብዛት ራሳችንን ከደረጃችን እያወረድን የሆነ ሰዓት ላይ እንደመድማለን። ነገር ግን ሁሌ አይሞትም፣ ሁሌ ይቀሰቅሰናል። እና ያንን ነገር እናስታውሰውና እሱን ለመጻፍ እንሞክር። ከዛ እያንዳንዱን ስትራቴጂ እየጻፍን ከዛ ወደ ኢንተርኔቱ መምጣት እንችላለን። ከዛ ኢንተርኔት ላይ እንገባና ያሰብነውን አይዲያ ሰርች እናደርገው። ምን አይነት ሪሶርስ መጠቀም እንዳለብን፣ ዙሪያችን ያሉ ሰዎች ምን ያህል እንደሚጠቅሙን፣ ምን ያህል ሪሶርስ ከሰዎች መጠቀም እንደምንችል እና ምን ያህል ብር እንደሚያስፈልገው፣ መነሻው እንዴት አድርገን ዲስትሪቢዩት ማድረግ የምንችለው ወይ ደግሞ ይሄ ማከፋፈል የምንችለው፣ መቼ ነው ትርፉ የሚመጣው፣ ምን መስዋዕት ማድረግ አለብኝ፣ ምን ያህል ጊዜ መስጠት አለብኝ። እስስን እያንዳንዱን ነገር ቀስ እያለን ዲስክራይብ እያደረግ ነው በአንድ አረፍተ ነገር እየጻፍን ያ ገንዘብ የት ነው የሚገባው፣ ባንክ አካውንትን፣ እያንዳንዱን ለመንግስት መክፈል ያለብንን ሁሉን ነገር እንጻፈው። ከዛ በወረቀት ላይ ምንም ነገር ከተነደፈ በኋላ በቼክ ሊስት መሄድ ይቻላል። ከዛ በኋላ ስላለን ተፈጥሮ እናየዋለን። ምን አይነት ተፈጥሮ እንዳለን አይተ ነው ከመጀመሪያ ከጻፍ ነው እያንዳንዱ ነገር እየቀለለ ይመጣል። እሺ እንግዲህ የተጠየቁት ጥያቄን ደቂቃ እናጫታቸው ብዬ ነው። እሺ ለምለም እንደዛ አስባለሁ ዊዝ ኖ ሪዝን። እሺ ማሪ ስወድሽ ማማዬ በጣም ነው የማመሰግነው። እሺ አዱኛ ካሜራ ለ30 ዓመት የገነባሁት የክርስቶስ ፍቅር ነው። አሜን አሜን አሜን። ደስ ይላል። አሜን። ሰላም ቆንጆ፣ ሰላም ፍቅር የሆንሽ ልጅ ነሽ። ስወድሽ ጨዋ ቤተሰብ እንደሆንሽ ታስታውቂያለሽ። ብዙ መጥፎ ነገር ሰርቼ ብዙ ነገር ገብቶኝ ብዙ ነገር ብዬ ነው እንጂ እንደዚሁ አልተወለድኩም እና እግዚአብሔር ይመስገን ስለማረኝ
ምሕረቱን ስለሰጠኝ ጊዜውን ስለሰጠኝ ቴንኪዩ። ግን እሺ ይህ ትምህርት ላይ ትኩረት ማድረግ ከብዶኛል። ስራ ጀምሬ ለትምህርት ትኩረት መስጠት አልቻልኩም። ሰብልዬ ትኩረት መስጠት አለመቻል ማለት ይሄ ማይንድ ኮንትሮልሽ እየቀነሰ ከመጣ ዙሪያሽ ያለውን ነገር ማጣራት አለብሽ። አሁን ቅድም ሳጫወተው የነበረው አይነት ነገር ነው። ማይንድን ኮንትሮል ማድረግ ከልምድ ብዛት የሚመጣ ነው። ምክንያቱም ይኸውልሽ በተለያዩ መልኩ ዲስትራክት ልትሆኚ ይችላልሽ፣ ወይ ደግሞ ከአላማሽ የሚያዘናጋሽ ነገር አለ። ሴጣን በደንብ ያውቃል ባይዘዌ የት እንደምትደርሺ። ድሮ ገና ምንድን ነው የሚለው መጽሐፍ ቅዱስም እግዚአብሔር ዓለም ሳትፈጠር በፊት ያውቀናል። ዓለም ሳትፈጠር በፊት ያ ማለት ዓለም ሳትፈጠር በፊት ሴጣን እዛ መልአክ ነበር። እግዚአብሔር ጠባቂ ዋናው ሊቀ መልአኩ ነበር። እያንዳንዱ ስለ እያንዳንዳችንን እግዚአብሔር ያሰበውን ነገር ሴጣን ያውቃል። የት መድረስ እንዳለብሽ ያውቃል። ስለዚህ ስለሚያቀን ነው ዲስትራክት ሊያደርገን የሚፈልገው። እግዚአብሔር ካሰበልን ቦታ ሊያሰናክለን ይፈልጋል። ስለዚህ ከትንሿ ጀምሮ መጠራጠር አለብሽ። እሺ ምንድን ነው ዲስትራክት ወይ ደግሞ ከሀሳቤ ወይ ከምደርስበት ቦታ የሚያስቀረኝ ብለሽ አስቢው። እሺ እንዳልኩሽ ሶሻል ሚዲያ ከሆነ ሶሻል ሚዲያን ኮንትሮል ለማድረግ ሞክሪ። ጓደኞች ከሆኑ ምንድን ነው ልብሽን ስርቅ የሚያደርገው? ምክንያቱም ልባችንን የሚሰርቀው ነገር በአይናችን የገባ በጆሮአችን የምንሰማው የምንነካው ነገር ነው። ይሄ የስሜት ሕዋሳት የሚባለው ነገር ትዝ አላችሁ? አንድ ያክል ስንማር እሱ ነገር ነው። ይሄ እያንዳንዱ የምንነካው የምናየው ጆሮአችን የሚሰማው ምንቀምሰው መጠጥ ምናምን ሁሉ ነገር የምናረጋቸው በአምስቱ ስሜት ሕዋሳቶች የምናረጋቸው ነገሮች ናቸው ዲስትራክት የሚያደርጉት። ከዛ ውጭ የትም አይመጣም። እሺ ስለዚህ ቁጭ አድርገሽ አስቢ። ህይወትሽን ምንድነው የምሰማው ብለሽ አስቢው። ከዛ በኋላ ምረጪ። እሺ ይሄንን እሰማለሁ፣ ይሄን ቻናል ያለው፣ ይሄን ቻናል ያለው፣ ይሄን ቻናል ያለው። ከዛ በኋላ ይሄን ቻናል የት ያደርሰኛል ብለሽ 1 ዓመት ያደርስሻል፣ 6 ወር ያደርስሻል። ምንድን ነው? ምክንያቱም ሁሉንም ነገር ማድረግ እንችላለን። በምድር ላይ እንዳናረግ ያልተከለከልነው ምንም ነገር የለም። ሁሉንም ነገር ማድረግ እንችላለን። ነገር ግን ሁሉ ነገር አይጠቅመንም። ይናረምን አይጠቅመንም። የትም አልደረስንም። ላይ ሁል ጊዜ ከሞት በኃጢአት መከራችን ከማየት ውጭ ምንም ያየነው ነገር የለም። ስለዚህ ማያስፈልግ ነገር አያስፈልግም። አሁን ላስት ባለፈው ዓመት ምን አድርጌያለሁ ብዬ ባስብ ብዙም ማያስፈልግ ነገር አድርጌያለሁ። አስፈላጊ ያልሆነ ነገር ላይ ጊዜን ወስጃለሁ። ልክ እነዛ ህይወትሽን ከባለፈው ዓመት ይሁንና እነዚህ ነገሮች ያስፈልጉኛል ወይ? ያ የምንሰማው ነው አይደለ? የምናያቸው ነገር ቴሌቪዥኖች ሊሆን ይችላሉ፣ ሰዎች ሊሆን ይችላሉ፣ የምንጠጣቸው፣ የምንቀምሳቸው፣ የምንበላቸው። ገብቶሻል? እያንዳንዱ ቴስታችን ላይ አፋችን ውስጥ የምንከተውን ነገር እንየው። እሱ ከሆነ ብዙ ጊዜ መጠጣቱ ብዙ ጊዜ ሱሱ ከሆነ ኮንትሮል ማድረግ አለብን። ምክንያቱም ከምንም ከትን አይደለም የተሰራው። ላይክ ዲሲሽናችን ውሳኔያችንን ሁሉ ያበላሽብናል። ስለዚህ መድረስ የምንፈልገው ቦታ ላይ መድረስ የምንችለው አንዳንድ ነገሮችን ውሳኔ ስንወስንና ራሳችንን ኮንትሮል ስናደርግ ራሳችን ስናሸንፍ ነው። እና እነሱ ነገሮችን እያንዳንዱን ነገር ሳትንቂ እያንዳንዱን ነገር እየጻፍሽ አንድ በአንድ ለማሸነፍ ሞክሪ። ሁሉ ነገር ተቀላቀልሽው እንዴት ነው? አንድ ሰው 10 ነገር ማሸነፍ አይችልም በአንድ ጊዜ። እያንዳንዱን ከተበጣጠርሽው እና እያንዳንዱን ለብቻ ከተጣላሽ ማታሸንፊው ነገር የለም። እሺ ከጸሎት ጋርና ፎከስ ለማድረግ ሞክሪ። መጸለይ በጣም ጥሩ ነው። አይ ነው ከጊዜ ብዛት እኔ በጣም እውነቴን የምላችሁ ቅርብ ጊዜ ነው የጀመርኩት። ጸልያለሁ ግን ቶሎ ይደክመኛል። ቶሎ ወደ ራሴ ወደ ፍላጎቴ 10 ቦታ ነበር የምመራው። እንደን ጸሎት ሲጀምር ኤቭሪቲንግ ስርዓቱን የያዘ አይኑ መጸለይ ሁሌ እንሰማዋለን፣ ግን ሩቅ የሚመስለን ነገር አለ። መጸለይ ለእግዚአብሔር አይደለም፣ ላይክ ሃይማኖተኝነት አይደለም፣ በቃ እሱ አይደለም። ልክ ሰሞመት የምንጸልይ ወደ ራሳችን ነው። ልክ ስንጸልይ ኮኔክት ነው የምናደርገው። የፈለገ እብጥ ብለን የፈለገ እናውቃለን እንችላለን ብለን ብናስብ ካልጸለይንና ከእግዚአብሔር ጋር ካልተገናኘን ምንም ነገር አይሳካም። ለጊዜው ይሳካል፣ ከዛ መልሶ ይፈርሳል። ልክ እንደምን ቆጠሩት መሰላችሁ? ዛፍ የፈለገ ቢተልቅ የፈለገ ግብዳ ቢሆን
ሶርሱን ካላገኘ፣ አፈሩን ካላገኘ፣ ምንጩን ካላገኘ፣ አፈርና ውሃውን የተነሳበትን ነገር ካላገኘ መድረቁ አይቀር። ስለዚህ እኛም የሰው ልጅ እንደዛ ነን። ልጅ እያለን ቤተ ክርስቲያን ስንሄድ እግዚአብሔር ቃል ስንሰማ ነበር የኖር ነው ስናከብር ሰውን እና ልክ ከፍ ስንል ትልቅ የሆንን ይመስለንና የዛፉ አይነት ያንን ማንነታችንን ቫሊዩ የምናደርገውን አትስረቁ የተማርነውን በሙሉ እንተውና ወደ ያልተባልነውን መኖር እንጀምራለን። አይጣትን መኖር እንጀምራለን። ከዛ ሁሉ ነገር ይፈርስብናል እና መቼን የምናውቀው ሁሉ ነገር ከባከነ በኋላ ቱሌት ከሆነ ካለፈ በኋላ ነው። እና እግዚአብሔር ይመስገን እዚህ ጋር ደርሰናል ሳንሞት እኔና እናንተና ዛሬ ከነቃን ብዙ ነገሮች መቀየር እንችላለን። ጅስት ዛሬ ብሎ መወሰን ነው እና ሁል ጊዜ እሱ ነገሮችን አስያቸው። ከዛ በተጨማሪ ደግሞ dream is very important. My manager tried to flirt with me and I ignore him because I am married and he's trying to abuse me at all time. የኔ ወርቅ ቅዱ በጣም I'm sorry እሺ ማናጀሪ አለቄ ስንት በፍቅር እንትን ይላል ይመኘኛልና እምቢ ስለውም እንዳገብቻለሁና አቢዩዝ ሊያደርገኝ ይፈልጋል ነው የምትለኝ። ቅዱዬ አይዞሽ እሺ ጠንክሪ። ለምን መሰለሽ ወዴ ማኔጀርሽ is a devil ለምን መሰለሽ ስልጣኑን ተጠቅሞ ሊያንበረክክሽ ተፈለገ ልክ ሰይጣን እንደምታሸንፊው አድርገሽ አሸንፊሽ። ምክንያቱም ምን ላይክ በተለያዩ ሰይጣን ሁሉ ጊዜ ሰዎች ራሱን ችሎ መምጣት አይችልም። መንፈስ ነው እዚህ ምድር ላይ መምጣት የሚችለው ስጋ ሰውነት ሲይዝ ብቻ ነው። ስለዚህ ሰዎችን ይጠቀማል። ዊክ የሆንን ሰዎችን ደካማ የሆንን ሰዎች ይጠቀምና በእነሱ እያደረ ሊያሰናክለን ይሞክራል። እና ይሄ ሰው ልክ እንደ ሰይጣን ታገዮሽ ወርቅ አይነ ኢንሴን ይመስላል የሚልሽ ነገር በስጋ መምጣት ስለማይችል ሰዎች ላይ ነው የሚያድረው እና አንቺን ለማንበርከክ ነው አይደለ? ልክ ይሄን ነው ሲያደርግ የነበረው። እኛ ጋር ብቻ አይደለም። ኢየሱስ ክርስቶስ ድሮ ፊልም ላይ ስታዩት እዚህ ይላቸዋል ተራራ ላይ ወስዶት አንዱ የፈተነው ነገር ለዚህ ሁሉ ይሄ ሁሉ ስልጣን ለኔ ነው፣ ይሄ ሁሉ ሀብቴ እኔ ነው፣ ዓለም የኔ ነው ይችላል። ከተንበረከክልኝ ከሰገድክልኝ ለአንተ ሰጠሃለሁ ያለው ፓርት ዛራችሁ ልክ እንደሱ ነው። አሁን ማኔጀርሽ እያደረገ ያለው ቤንድ እንድታደርጊ እንድትወርጂ ነው ከክብርሽ። አንደኛ ከክብርሽ ስትወርጂ ትዳርሽን ታጨዋለሽ፣ ማንነትሽን ታጨዋለሽ፣ ሰላምሽን ታጨዋለሽ እና ያንን ነው የሚፈልገው። ስለዚህ ታገይሺ፣ መታገል አለብሽ፣ ማንነትሽን መጨመር አለብሽ። እንዳያሸንፍሽ የእሱ ፓወር እንዳይበልጥ አንቺ ጸልይ፣ በርቺሽ፣ ጠንክሪ፣ ማንነትሽን ወቂው። በቃ እኔ እግዚአብሔር ልጅ ነኝ፣ እግዚአብሔር ነው እዚህ ጋ ያመጣኝ፣ የሚያበላኝ የሚያጠጣኝ እግዚአብሔር ነው ብለሽ ታገይ እስከምትችው ድረስ። ካልሆነ ግን ምን ታደርጊያለሽ መሰለሽ? እሱ እንዳለ ሆኖ ሁለተኛው አማራጭ ደግሞ ህጋዊ የሆነ አማራጭ አለው። እሺ ሪካርድ አርጊው አይነት ስዝትን ሪካርድ አርጊውና ዶክመንት ያዥበት። እሺ ምን እያደረገሽ እንደሆነ። ከዛ የትኛውም ሀገር ሁኚ የትም፣ የሁሉም ሀገር የሰራተኞች ማህበር አለ። እሺ ሰራተኞች ማህበር ሂደሽ ከሰሽ ያን ዶክመንት ይዘሽ ባይዘዌ ብዙ ሰው ሀብታም የሆነው ሱ በማድረግ ነው። እንደዚህ አይነት ባለየዎች ሱ ብታደርጊው ብትከሺው መስሪያ ቤቱ በጣም ብዙ ብር ነው የሚከፍልሽ ለአንቺና ለክብርሽ። ምክንያቱም ማንም ሰው ሰራተኛ አለቃ ሰራተኛ አቢዩዝ ሊያደርግ አይችልም። ሴክሹዋሊ አቢዩዝ ማለት ፍለርት ከማድረግ ጀምሮ ይሄ መመኘት ጀምሮ መንካት ሊሆን ይችላል። በተለያየ መልኩ ስራሽን መስራት እንዳትች እያደረገሽ ሰው ኢትዮጵያ ራሱ አለ የሰራተኞች ማህበር እና እዛ ብትከሺ ዶክመንትሽን ይዘሽ ያ መስሪያ ቤት ብዙ እጥፍ ነው የሚከፍልሽ። እሺ እሱም አንድ አይዲያ አለው። ሌላም ካላችሁ ንገሯት። እሺ አንቺ ግን ጠንክሪ በሌላኛው መልኩ። የኔ ቆንጆ ይሄንን ኮመንት መልሽልኝ። የኔ ፍቅረኛዬን እወደዋለሁ ግን ቀድሞ የሚወደኝ እሱ ነበር ግን እኔ እንደምወደው ስነግረው ኮራ። ምን ላድርገው? ምክርሽ ያስፈልጋኛል የኔ ቆንጆ። ኮራ ኤልሳ ሴት ነሽ አይደለ? አይዞሽ አንዳንድ እቺው ነች ያለችው አንድ በጣም እንትን እያለሽ ይሆን ሜቢ ለምንድን ነው የሚኮራው? በጣም ብዙ ጊዜ ተሰቃይቷል እና አሁን ስልጣንን እየጣመው ነው። ላይክ መወደድ ምን እንደሚመስል እየጣመው ነው። ምክንያቱም አሁን ለዚህ አሁን እኔ መልስ ሁሉ ነው የማጣው። ምክንያቱም ራሱ ስትወጂው
እንደውም ደስ ብሎት ፍቅሩን ማጣጣም ሲኖርበት መኩራት ማለት ኢትስ ቬሪ ሃርድ። ግን ምናልባት ይሄ አንዳንድ ጊዜ ምን ይሆናል መሰላችሁ? አንዳንድ ምንጠብቃለን ያ ትኩስ የሆነ ነገር እንዲቀጥል። አንድ ሰው እስኪያገኘን ድረስ ያ ይሯሯጣል። ያ ምን ማለት መሰለሽ? ለምሳሌ እስክናገባ ወይ ደግሞ ያን ሰው እስኪወደን አትራክት ላይክ ገበያ ላይ ስንወጣ መጀመሪያ ላይ ለመመልመል ወንድም ወይ ሴትም ለመመልመል ስንወጣ ሁል ጊዜ ጽድት ብለን ነው የምንወጣው። መልካችንን አስተካክለን ሽቷችን፣ ልብሳችን፣ ሁሉ ነገራችን ፏ ብልጭ ብሎ የምንሸጥ ዕቃ መስለን የምንወጣው። ከዛ በኋላ አንዴ ከተገኘን በኋላ ወይ ደግሞ ፍቅሩ ከተጀመረ በኋላ ያለንን ነገር በሙሉ እንተዋዋለን። ገብታችኋል? ስለዚህ አሁን እንግዲህ ስለምወድ ከመጽሐፍ ቅዱስ ቃል ልንገራችሁ። ስለዚችስ ምንድን ነው ያለው? ቤተሰቦቹን ይተውና ይችን ሴት ይከተላታል፣ ሚስቱን ይከተላታል ነው አይደለ? ይከተላታል ማለት ያባራታል፣ ቼዝ ያረጋታልን ማለት ነው። ያ ማለት ምን መሰለሽ? ልክ እኛ ሴቶች ሁል ጊዜ አይምሯችን አፕግሬድ ማድረግ አለብን በእውቀት መልካችንን፣ ያለንን በነገር በሙሉ በንጽህና መያዝ አለብን። ልክ ወንዶች ሁሌ መታገልን ይፈልጋሉ፣ ማሯሯጥን ይፈልጋሉ። ሁል ጊዜ ፊገራውት አድርገውን ሁሉ ነገራችን አውቀውት ሲደመድሙ ይደክማቸዋል። በተፈጥሯቸው አኒማል የሆነ ቸስ የሆነ የማባረር ፍቅር አላቸው። የሆነ ነገር ያላገኙትን ነገር ሁሌ ቼዝ ማድረግ፣ የሆነ ነገር ዲስከቨር ማድረግ፣ አዲስ ነገር ማግኘት ይወዳሉ። እና እኛ ብዙ ጊዜ እንሄድንና የሆነ ሳሌ መሮጥ እናቆምና አሳልፈን እንስጣለን ራሳችንን። መውደድ ጥሩ ነው፣ ነገር ግን ስታንዳርዶች አሉ። ሁል ጊዜ ልናጣቸው ወይ ደግሞ ልንረሳቸው የማይገቡ ቫሊዎች አሉ። ያ ቫሊዩ መሰለሽ ለምሳሌ ማፍቀሩ መፈቀሩ እንዳለ ሆኖ ለራሳችን ያለን ፍቅር ሁሌ ኪፕ ማድረግ አለብን። ራሳችንን መውደድ፣ ራሳችን ላይ ኢንቨስት ማድረግ ከእውቀት ጀምሮ ኖሌጅ ኢዝ ዘ ኪ። ሁል ጊዜም ኖሌጅ ሁሌ አትራክት እያደረገ ይመጣል። በደንብ እውቀት በኖረን ቁጥር ስለብዙ ነገር ባወቅን ቁጥር ከአንደበታችን የሚወጣው አስተሳሰባችን እንኳን እሱን ሌላ ሰው አትራክት ማድረግ ይጀምራል። እሱ አንድ ነገር ነው። ሁለተኛ ነገር ድሮ ስታደርግ የነበረው ነገር ምንድን ነው? እሱን ስታገኙ ትለብሺ ከነበረ እንደ ድሮ ልበሺ፣ የተሻለ ሊያምርብሽ ነው የሚገባው። ለምን? ተረጋግተሻል። እንደሌላው ሰው 10 ዴት የለብሽም፣ 10 ቦታ አትሄጂም። አንድ እሱ ነው ያለው። ስለዚህ ጊዜ አለሽ ከሱ ጋር ሁል ጊዜ ይመርብሽ። ሽቶሽን ከሆነ ሽቶሽን ተቀቢ። ሁል ጊዜ አትራክቲቭ ለመሆን ሞክሪ። ላይፍ እንደቆመ እንዳታረጋግጭ። ልክ ላይፍ ቆመ ብለን ይሄውን ያለን አግኝቻለሁ ብለን የተረጋጋን ጊዜ ክብደታችንን ዝም ብለን ስንጨምር፣ ዝም ብለን ስንበላ፣ ዝም ብለን ስንል ገባሽ? ያ ሰው በተፈጥሮ አይን የሚያምር ነገር ይወዳል። ወንድ ልጅ የሚሳብበት ነገር ይወዳል። እና እሱን ነገር እንዳንረሳውና እንደሱ ነገሮችን ላይ ትኩረት አድርጊ። ራስሽን ለማስተካከል እንዳልኩሽ እውቀትሽ ላይ ትኩረት አድርጊ። እሱ ላይ ትኩረት ማድረጉን ታይውና ራስሽ ላይ ትኩረት አድርጊሽ። ራስሽ ላይ ኢንቨስት ስታደርጊ እንኳን አብሮሽ ያለው እንዳልኩሽ ሌላ ሰው መሳብ ትችላለሽ። የዛን ያህል ጠንካራ ፓወር ይኖርሻል። እና እሱ ላይ ኢንቨስት አድርጊ እንጂ እሱ አያሳስብሽ። እሱ ያለሽ ነገር እስካለ ድረስ፣ ብርሃን እስካለሽ ድረስ፣ የሚታይ ፀሐይ እስካለሽ ድረስ ይመጣል። ምክንያቱም ማንም ፀሐይ ንግሮን ማድረግ አይችልም። ሁሉም ሰው ለውበቷ ሲል መምጣቱ አይቀርም። እና እሱ ላይ ትኩረት አድርጊ። እሺ ዶንት ወሪ። እውነት ነው የኔ ቆንጆ፣ ተባረኪ። አሜን አሜን። ሳቅሽ ውስጥ የኔ ፍቅር አይ ነው ማለት እወዳለሁ። የኔ ነገር ላውራሽ ፈልጋለሁ፣ ግን ስልክ የለኝም። ኢንስታግራም ላይ ግቢና ኢንስታግራም ላይ በቮይስ ሜሴጅ ላኪልኝ እሺ፣ ከቻልሽ። እስከዛው ድረስ ቆንጂዬ፣ አንቺ እኮ ለእኛ የማንቂያ ደውል ነሽ። ተባረኪልኝ። ብዙዎች ከተኛንበት ካላስተዋልንበት ማስተዋል አግኝተን ረድተሽናል። እኔም ምስክር ነኝ። እግዚአብሔር ተጠቀመብሽ፣ እኛን ረድቶናል። ክብር ለጌታ ይሁን። አሜን አሜን። ሶሪ። እሺ አማርኛ ከቀን ቀን እየተስተካከልኩ ነው። አማርኛ ማንበብ ለብዙ ጊዜ አማርኛ አንብቤ ስለማላውቅ ተበላሸው። ግን አማርኛ ተማሪ ሁሉ ነበርኩኝ። እግዚአብሔር ይቅር በለኝ። ቤትዬ እግዚአብሔር ይስጥልን። እሺ አሜን። እንኳንም ተጠቀመብኝ እግዚአብሔር። እኔ በጣም ደስ ብሎኛል። እኔ ምንም ብዙ ስራ ሰርቻለሁ በህይወቴ። ምንም የትኛውም ስራ እንደዚህ ደስታ አይሰጥም።
ምንም ደክሞኛል፣ ብዙ ስራ ሰርቼ ኤግዞስትድ የሚባለው ነገር የለም። እንደዚህ አይነት ስራ ደስ ብሎኝ አያውቅም። ሁሌም መወድ ነበር ሰው ማገዝ፣ ሰው ማጠንከር፣ ሰው ጉልበት መስጠት። ነገር ግን እንደዚህ ሰው አደባባይ ወጥቼ እንዲህ ማድረግ አልመሰለኝም ነበር። ግን አለ ለሁሉ ሰው ራዕይ አለው አይደለ? እኔ ተስፋ አረጋለሁ። በተለይ ብዙ ጠንክሬ ካወቅኩኝ ለወደፊቱ ብዙ ነገሮችን እንትን ካልኩኝ ብዙ ብዙ ሰዎችን ማፍራት እንችላለን። ጠንካራ ሰዎች እና እግዚአብሔር ይስጥልን። እሺ የኔ ወርቅ በጣም ነው የማመሰግነው። የኔ ድቴ ስወድሽ እኮ ዛራ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። ከስተማቡ ኒቲ እሺ ትሽ ቢቀርስ ትሽ ቢቀርስ አይቀርም። ስለ ቅድም ስላልኩት ነው አይደለ? ቢቀርስ ራሳችሁ እንደዚህ አድርጉ ነው። መስነፍማ የለብንም እኛ ስለፈቀድንለት ነው እንጂ አይምሯችን እንትን ውስጥ ምቾት ውስጥ አንሆን። እሺ አይ ነው ብዙ ሰው ቢኮዝ ኦፍ የዴቲንግ ወይ ደግሞ ሰው ጋር መሆን ብዙ ነገር ስለሚያደክም ከወንድ ጋር ወይ ከሴት ጋር መሆን አቁሞ ትቶታል። እኛ ግን አይደለን። መሸሽ አይቻልም። ለመሰላችሁ ጥሩ ነው ሲንግል መሆን ከተቻለ ዘላለም፣ ግን ብዙ ጊዜ አይኮንም። ለምን? ይሄ ጠንካራ ለሆነ ሰው ብቻ ነው ሲንግል መሆን ጥሩ። አይቼዋለሁ። ሲንግል ሁኜ ጠንካራ ነበርኩ። ነገር ግን ብዙ ነገር ከባድ ነው። ብዙ ነገር ይፈትናል እና ብዙ ነገር ያደክማል። ሰዎች አንድ ስትሆኚ አንቺን ለማሸነፍ ይቀላቸዋል በምንም መልኩና መጋባት ትልቅ ቻሌንጅ ሊመስለን ይችላል። ወንድ መያዝ፣ ትዳር መያዝ ተወሰነ ጊዜ ቻሌንጅ ነው። ችግር አለበት። 1-2 ዓመት ሊሆን ይችላል በደንብ ፊገራት እስክናደርገው እና እውቀቱ እስኪኖረን ድረስ እንዴት መምራት እንደምንችል። ልክ እውቀቱ ያለን ጊዜ፣ መግባባት የመጣ ጊዜ እንደ ትዳር ጉልበት የለም። አትፍሩሽ፣ እንዳትሰንፉ። ስለ እውነት ይሄ ገና ለገና ይሄ የምላችሁ ነገር ይሄን አድርጉ ስላችሁ አትስነፉ። ከዛ በላይ አቅም አላችሁ መስሏችሁ ነው እንጂ ከዛ በላይ አቅም አላችሁ። እንኳን ወንድ የሰው ልጅ አውሬን ማላመድ ይችላል፣ እንኳን ሰው። ስለዚህ አትድከሙ። እውነት ፍላጎቱ ካላችሁ ሲንግል ሁናችሁ እድሜ ልካችሁን ብቻችሁን ማትቀሩን ከሆነ ግቡበት። ማትችሉበት ምንም ምክንያት የለም እና ለማወቅ ሞክሩ። ሰዎች ጋር መኖርን ባይዘው ጥሩ ማናጀር ትሆናላችሁ። አንድ ወንድን ማኔጅ አድርጋችሁ በስርዓቱ ቆንጆ ትዳር፣ ቆንጆ ህይወት መሰረታችሁ ማለት ለብዙ ነገር ፈተናችሁን እያለፋችሁ ነው ማለት ነው። ከዛ በኋላ ድርጅት ልክፈት ብትሉ ሰራተኞቻችሁን በደንብ ማኔጅ ማድረግ ትችላላችሁ። ለብዙ ነገር ኤክሰርሳይዝ እያደረጋችሁ ነው። እያንዳንዱ መጥፎ ነገር መጥፎ አይደለም። ምንም አይነት ፈተና መጥፎ የሚመስለን ነገር በስርዓቱ ማኔጅ ካደረግነውና ከእያንዳንዱ ነገር ከተማረን እያንዳንዱ ነገር ብዙ ነገር ይጠቅመናል። ብዙ ኃላፊነትን እንድናውቅ ያደርገናል እና አይምሯችን እንዲሰፋ ያደርገዋል። ሁል ጊዜ ጭቅጭቅን ፈርተን ብቻችን የምንሆን ከሆነ ያቺ ብቻ ነች ዓለማችን። ከዛ በላይ ማደግ አፕግሬድ ማድረግ አንችልም። ከሰዎች ጋር መኖርን በለመድን ቁጥር ከብዙ ሰዎች መሀል አመለካከታችንን ሳንናደድ በገለጽን ቁጥር በካበትነው ቁጥር ሊደር እየሆንን መሪዎች እየሆንን ነው የምንመጣው። ተከታዮች እየሆንን አንመጣም። ስለዚህ አንፍራው። አንዳንድ ነገሮች ከባድ ሊመስሉ ይችላሉ፣ ግን ካላየነው ካልሞከርነው ልናውቀው አንችልም እና ሁልጊዜም እውቀት እየያዛችሁ ለእያንዳንዱ ነገር እያወቃችሁ ወደፊት በሄዳችሁ ቁጥር ወደ ኃላፊነት ከፍ ወዳለ ነገር ራሳችሁን እያዘጋጃችሁ ነው። ትንሽ ተራ የሆነ ቦይፍሬንድና ገርልፍሬንድን ማዛመድ የማንችል ከሆነ በስርዓቱ መምራት የማንችል ከሆነ እመኑኝ እግዚአብሔር ለሚሰጠው ነገር ዋጋ ይሰጣልና አይሰጠንም ምንም ነገር። ስለዚህ ለምሳሌ የሆነ ነገር ጠይቀነዋል፣ የሆነ ነገር ማኔጅ ለማድረግ አይደለ? ለምሳሌ ያንን ማኔጅ ለማድረግ 100 ሺህ ብር ያስፈልጋል እንበላ። ያንን ማኔጅ ለማድረግ 100 ሺህ ብር የሚያስፈልገውን ፕሮጀክት ከሆነ እግዚአብሔር እየጸለይን ያለ ነው እንዲሰጠን ይታያል እንዲሰጠን ያንን እየጠየቅን ከሆነ መጀመሪያ እግዚአብሔር የሚያየው ባላችሁ 100 ብር ባለን 100 ብር ነው አያያዛችን የሚጠይቀን። ለምሳሌ ብር ይሰጠናል 1000 ብር ደሞዝተኛ ነን እንበል። ከ1000 ብር ወጫችን ምን ያህል ነው? ገቢያችን ምን ያህል ነው? ወጫችን አንዳንድ ጊዜ ወጫችን ከገቢያችን ሁሉ ሊበልጥ ይችላል። ምን ያህል ፐርሰንቱን ታክስ ከፈልን?
ምን ያህል ፐርሰንቱን ለመልካም ነገር ተጠቀምንበት? ለእግዚአብሔር ስራ ምንም ነገር ይሁን ብቻ ለእግዚአብሔር ስራ ምን ያህል ታማኝ ሆነን ለዓለም ማበርከት እንችላለን? ምን ያህል ገንዘቡን ሴቪንግ ነው? ምን ያህሉ ወጪያችን ነው? ያንን ሁሉ አስልተን እያንዳንዱን ሪሶርሳችን በአግባቡ እንጠቀም ከሆነ አንድ ጊዜያችንም ሪሶርስ ነው አይደለ? ጊዜያችንን ምን ያህል እንጠቀመዋለን? ምን ያህል ሰዓቱን ክለብ ለክለብ እንሮጣለን? ምን ያህል ሰዓቱን ከጓደኞቻችን ጋር ስፔንድ እናደርጋለን? ከቤተሰብ ጋር በፊልም ላይ በጨዋታ ላይ ምን ያህል ነው የምንጠቀመው? እሱንም ያየዋል። ስለዚህ ለእያንዳንዱ ነገር መጀመሪያ ለእግዚአብሔር 10% ሰጡና ከዛ መከፋፈል ማለት ነው። ሌላው ደግሞ ሪሶርስ ማለት ሰውም ሊሆን ይችላል። ሂውመን ሪሶርስ ላይክ እናታችን ለምሳሌ የሆነ እውቀት ይኖራታል። አባታችን የሆነ ነገር ሊረዳን ይችላል። ወንድም እህታችን የሆነ ጉልበት ይኖራቸዋል የሚረዱን። ጓደኞቻችን፣ ዙሪያችን ያሉ ሰዎች ምን ያህል ተጠቅመንባቸዋል? ዝም ብለን አብረናቸው ነው የምንዝገው ወይስ ያ ሰው የሚያውቀውን ነገር ለማወቅ ሞክረናል? ለምናስበው ቢዝነስ ይጠቅመናል? ምን ያህል ዙሪያችን የተሰጠንን ሰው ተጠቅመንበታል የሚለውን ያያል። እያንዳንዱን ነገር ያሰለዋል። ስማርት ነው፣ እንደኛ አይደለም። ስለዚህ ያየንና ሲደምረው -100 ስንሆን እድሜ ልካችንን ከፍ እንደማንል ስለሚያውቀው የሚሰጠንን $1000 ወይ ደግሞ 100,000 ብር እንደምናባክን ስለሚያውቀው አይሰጠንም። ሰው ምን አይነት ሰዎች እንደሆን መጀመሪያ እንለካውና የተሰጠንን ነገር እያንዳንዱን ሪሶርስ እያንዳንዱን የተሰጠንን ጉልበት በአግባቡ ለመጠቀም እንሞክር። አንድ ቤት ኪራይ አንድ ክፍል ተከራይተን እየኖረን ከሆነ እሷን ጽድት አድርገን ስንይዛት እሷን በስርዓቱ ስንይዘው 2 ክፍል ይሰጠናል። አንድ መጨረሻ ላይ ቤት ይሰጠናል። አንዷን ክፍል የተሰጠንን ክፍል ቆሽሽሽ እያደረግን የምንጠቀመው ከሆነ ትረስሚ ቤት አይሰጠንም። ስለዚህ አንድ ቦይፍሬንድ ለመያዝ አንድ ቦይፍሬንድ ይዘን በስርዓቱ ተግባብተን በስርዓቱ ባለው ነገር ተነጋግረን አንድ ነገር መፍታት ካቃተን እኛን በታሪክ ቦስ አያደርገንም። ምክንያቱም ቦስ ብንሆን ሰውን ልንጨርስ ነው። አለቃ ብንሆን 100 ሰው አስተዳድሮ ማለት አይችልም። የምንፈልገው ስልጣን ላይ መድረስ አንችልም። የምንፈልገው ደረጃ ላይ መድረስ አንችልም። ለምን? ብቁ አይደለንም። ሜንታል ካፓሲቲያችንን ያለን ሪሶርስ አጠቃቀም ማንነታችን ስንፍናችንን ያይና ለሚሰጠን ነገር በሙሉ ቁጥብ ይሆናል። ስለዚህ ይሄውላ ፖይንት ምንድን ነው? አትፍሩ። መስዋዕት የምትከፍሉት ነገር ማዳመጥ ከሆነ አንድን ሰው ለመያዝ እናዳምጥ። አሁን ማሰብ ያለብን አሁን እንዳልኳችሁ ቦይፍሬንድ በስርዓቱ ትሪት ማድረግ ስንጀምር ወይ ገርልፍሬንድ በስርዓቱ ትሪት ማድረግ ስንጀምር ስለሱ ብቻ አታስቡት ቆንጥባችሁ። እግዚአብሔር ከላይ ያለው እግዚአብሔር ሁሉን ነገር ያያል። እሱን በስርዓቱ መያዝ ትችሉ ከፍ እያረጋችሁ ይመጣል። ከፍ እያረጋችሁ ይመጣል። ከዛ ከአንድ ሰው 2 ሰው ማኔጅ ማድረግ ትችላላችሁ። ልጆች ይሰጣችኋል። ከዛ ድርጅት አለ። ከዛ እያሰፋ አገር ይሰጣል አምላክ። ትረስት ሚ ኡንዳት ለምን ብላችሁ ከኔ ሳይሆን ከእግዚአብሔር ከክርስቶስ ቃል ብሏል። ስለምትበሉ ስለምትጠጡት አትጨነቁ። የሰማይ ወፎች ራሱ እግዚአብሔር ያበላቸዋል። መንግስተ ሰማያትን ጠይቁ። we can give you ነው። መሬት ሀገር እግዚአብሔር ነው አይደል? መንግስት ይሰጠናል። ግን መንግስት የሚሰጠን ለእያንዳንዱ ከፍ ለሆነ ሰው ሳይሆን እያየ ነው ማኔጅመንታችንን። ስለዚህ ምንም አይነት ጥቃቅን የምንላቸውን ነገሮች ከቱም እያንዳንዱ የምንጎዳው ሰው የእግዚአብሔር ልጅ ነው። እያንዳንዱ ሪሶርስ የእግዚአብሔር ነው። ምንም ነገር ሚስዩዝ የምናደርገው ካላግባብ የምናባክነው ነገር በሙሉ የእግዚአብሔር የእጁ ስራ ነው። ስለዚህ እያንዳንዱ ነገር በስርዓቱ ትንሽ ነገር እንዳትዘናጉ። መዘናጋት ችላ ማለት ነው ሁል ጊዜ የሚጥለን እና እያንዳንዱ ነገር ስርዓት ካስያዝን እና ስርዓቱ ከመራን ሀገር መምራት እንችላለን። አንድ ቀን ምንም የሚከለክለን ነገር የለም፣ ተሰጥቶናል። ስለዚህ በየቀኑ ፕራክቲስ እናደርገው። አትሽሹ። ኦኬ ጋድ ብለሽ አሜን። ታክቶኛል ናቲ እንዳይታክት አይዞን። የኔ ቆንጆ እንዴት ነሽ? በጣም ደህና ነኝ ቤትዬ። ሰውን እንደ ጨው መቀመስ ይቻላል? ከባድ ነው። ለምን እንዴ? አይቀመስም። እኛን ግን ማወቅ እንችላለን። እኛ ጨው መሆን እንችላለን። ምንም አይነት ጣዕም የሌለው ነገር ላይ እኛ መልካሞች ከሆንን
እኛ ፀሐይ ከሆንን ምንም አይነት ጨለማ ብርሃን ማድረግ እንችላለን። ስለዚህ ኔት ሰው ማመኑን፣ ሰው ላይ እምነታችንን መጣላችንን፣ ከሰው የተሻለ ነገር መጠበቃችንን እንተውና ራሳችን ጨው ለመሆን እንሞክር፣ ነገሮችን ለማጣፈጥ ራሳችን ፀሐይ ለመሆን እንሞክር፣ ጨለማን ለማብራት እና እኛ ራሳችንን መቀየር ነው ከባዱ እንጂ ሰው መቀየር ባትሞክሩት ነው የሚሻለው። ራሳችንን ከቀየርን እኛ የተሻለ ማየት የተሻለ ማሰብ ከጀመረን ማይንድ ሴት ይሄ ማይንድ አይምሯችን ውስጥ ያለው ነገር እየቀየርን አዲስ በሆነ ነገር መቀየር የምንችል ከሆነና የተሻለ ነገሮችን ማየት የምንችል ከሆነ ምንም አይነት ጨለማ ማብራት እንችላለን። እንዳልኳችሁ አውሬ ጋር መኖር ይችላል የሰው ልጅ። ይሄን ዋናው ማይንድ ሴታችን ነው፣ አይምሯችን ነው። እና ተስፋ እንዳትቆርጥ እሺ። የተሻለ አይመጣም ላይፍ ላይ እኛንን የተሻለ መሆን የምንችለው። ሀኒ ሰላም ነሽ? ሀኒዬ ሀይ ሲስተር ፕሊዝ ኮንታክት ሚ ባይ ፌስቡክ ሜሴንጀር። እሺ ቮይስ ሜሴጅ ላኪልኝ እሺ ሀኒዬ። መልካም ልብ ሲኖረን ነው እኮ ለማዳመጥ ዝግጁ ከሆነ ነው እኮ። ግን የእኛ ወንዶች አምባገነን ናቸው። አይ ነው እግዚአብሔር ይገባኛል የምትይው ደንብ ነው የሚገባኝ። ግን አሁን እንዳልኩት ነው ፎከስ አናርግሽ ሰው ላይ ምን ያህል ያዳምጠኛል የሚለውን ትዳ ነው እኛ ምን ያህል እናዳምጣለን እንበለው። ምን መሰላችሁ ኤክስፔክት የምናደርግ ከሆነ ከሰዎች ጥሩ ነገር ይመጣል ብለን የምናስብ ከሆነ ሁሌ ነው ዲስአፖይንትድ የምንሆነው፣ ሁሌ እናዝናለን። ሰዎች በታሪክ የተሻሉ ሊሆኑልን አይችሉም። እኛ ግን እንችላለን። እኛ ራይት አለን፣ መብት አለን። ራሳችን ህይወት ላይ የፈለግነው ውሳኔ መወሰን። ልክ ራሳችን መቀየር ስንጀምር ልንገራችሁ፣ ምንም አይነት የራሳችን አክሽን ሰው ላይ ሪያክሽን መፍጠሩ አይቀርም። እኛ ታግሰን ራሳችንን ከቀየርን ማዳመጥ ከቻልን ባይዘው የሚጮህ ሰው ራሱ ጩኸቱ ያልቃል። በእውነት ነው የምላችሁ። ጸጥ ብላችሁ አዳምጡት። ለምሳሌ የሚጮህን ሰው ታግሰን እንተውና ዚፕ አድርገን እናዳምጠው። ያልቃል። ድንግጥ ነው የሚለው የሚጮኸው ሰው ያልቅበታል። ድንግጥ ወደ ስብናው ሁላችንም ኮንሽስ አለን እና ወደ ስብናው ነው የሚመለሰው። ለምን ዝም አለች? ምክንያቱም ይጠብቃል ሪያክሽን ላይክ ነጥሮ እንዲመጣ ነው የሚፈልገው እና ማንጠሩን እንተውና እናስቆመው። ኳሱን ይዘን እናስቆመው። ኦኬ። ከዛ በኋላ መመለስ ያቅተዋል። ያ ሰው ይረጋጋል። በየቀኑ ታግሰን እኛ ከተቀየርና ኃይለኛ ሰዎችን መስማት ከቻለን ራሱ እና ማዳመጥና እሺ በሉት። እንደ ሕፃን ልጅ ነው የሚያፍረው፣ ሽምቅቅ ነው የሚሉት። ገብቶሻል? ግን ዋናው እኛን ኮንትሮል ማድረግ እንችላለን፣ ንዴታችንን ኮንትሮል ማድረግ እንችላለን ወይ ነው ፖይንቱ እንጂ ያ ሰው ደንግጦ ነው ምን ዛሬ ጸጥ አለች ነው የሚለው። በነጋቷም ሲደግሞ ዝም ብትሉት እና አሃ ብላችሁ እንደ ሕፃን ልጅ ብታዩት ኦኬ ዩርደን ብትሉት በአይናችሁ እና በመልካችሁ ያ ሰው እያፈረ ነው የሚመጣው። መነጋገርን እኛ ማስተማር እንችላለን። ቀስ ብለን ሰዎችን መቀየር እንችላለን። የምንወዳቸው ሰዎችን አንድ የገባንበት ከሆነ የገባንበት ካልሆነ መምረጥ እንችላለን። በጣም የተሻሉ ብዙ ሰዎች አሉ ምድር ላይ። እኛ የተሻለን ቦታ ለመዋል እንሞክር። እኛ የተሻለን ቦታ መዋል ስንሞክር የተሻሉ ሰዎችን ማግኘት እንችላለን። እኛ የተሻለ ማይንድ ሲኖረን ለመሰላችሁ እኛ ሞር በነገሮች ላይ ኖሌጅ እውቀቱ በኖረን ቁጥር ባይዘዌ እውቀት የሌለው ሰው አትራክት ማድረግ እናቆማለን። ላይክ ያም ሰው የሚመጣውም ሰው እኛን የሚመስል ሰው ነው አትራክት እየሳበ ነው የሚመጣው። ለምን? የምናወራቸው ነገሮች፣ የምናስባቸው ነገሮች፣ የምንውልባቸው ውሎች እና ያለን ራዕይና ምስል ውሏችንን ህይወታችንን ስለሚቀይሩት ያን አይነት ሰው መሳባችን አይቀርም። እግዚአብሔር በጣም መልካም ነው። መልካም እንሁን፣ እኛ እንቀየር እንጂ ሁሌ መንገድ አለው ነገሮችን የሚያስተካክልበት። እሱም ስራውን ይሰራል። ነገር ግን እኛ ስራውን እንስራ ነው ፖይንቴሽን እንጂ አይ ነው ብዙ ከባድ ነገር እንዳለ። መልካም ልብ ሲኖረን ከሆነ እዩ በጣም ነው መልክትሽን አሪፍ ነው። ነገር ግን ጄጅ ስታደርጊ በሁለት ሳይድ ቢሆን አሪፍ ነው። በአንዱ ወገን ብቻ ሰምተን ጀጅ የምናደርግ ከሆነ ፍርድ ይጎድላል እና ለማስተካከል ሞክሪ። በተረፈ በርቺ። ቴንኪዩ ሺ ዋስሊሁን። አይ ነው ላይክ ሰው የጠየቀኝን በዛ ሳይድ በኩል ላወራ እችላለሁ ወይ በአደር ሳይድ በኩል ነገር ግን አስተካክላለሁ። እሺ ለራሴን ለመገምገም ሞክራለሁ። ቴንኪዩ ዋሴ። እንዴት ነሽ? በጣም ደህና ነኝ ሁሌም። እንዴት
አንቺ በሆነ ደስ ይለኝ ነበር። ቴንኪዩ ሻንዋይ። ወፍ የለም እኔም ነው ምለፋው ኔት። እሺ ቆንጂት እሺ ቆንጂትዬ በጣም ነው አመሰግነው። እሺ አንቺ በጣም ልዩ ሰው ነሽ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። እሺ እግዚአብሔር ክብሩ ይስፋ። መቅደስ የኔ ቆንጆ እንዴት ነሽ? በጣም ደህና ነኝ። ሄይ ሳርዬ፣ ሳራ ቤሪፉል ሃይ ሃይ ቤሪፉል ኪሙሃን ምክርሽ አይጠገብም። በእርግጥ ሰው ራሱ ያውቃልና ሁሉም አንድ አይነት ነው አይመስለኝም። ያ እንደ ኑሮ ሁኔታው ይቀያይራል። ትክክል። ተስፋ ሳንቆርጥ እንታገልሽ። በጣም ብዙ መልካም ሰዎች አሉ፣ ይገጥሙናል ደግሞ አለ ለሁላችንም ቀን። የኔ ውድ ይቅርታ እኔ ኢንስታግራም እኮ እስቲ የፌስቡክ ስሜን ንገሩኝ በሜሴንጀር። ኦኬ ያ የፌስቡክ ስሜ ኢየሩሳሌም ካሳሁን ነው። እሺ ማይ ሲስተር እንዴት ማይ ሲስተር እንዴት ፍቅር እንዴት ነው የሚገኘው ነው የሚለው አይነበብም። ማንዋል ጌዲዮን ጸጋ የረ ቆንጆ ቆንጆ አትበሉ፣ አርፋችሁ ተማሩ። ባለ ትዳር ነች። አይ እነሱም እሱን ነው ያሉት። እሺ ግን ጌዲዮን ባለ ትዳር የሁለት ልጆች እናት ነኝ አሉ ሉ በእናትሽ ጥያቄ አለኝ። በጋብቻ በፈት ያለ የግብረ ስጋ ግንኙነት ምን ትያለሽ? እባክሽን አለኝ ከጋብቻ በፊት ያለ ግብረ ስጋ ግንኙነት ሰፊ አርዕስት ነው ሰንዬ። እንዳላችሁ ግንኙነት ይወስነዋል። ላይክ ይሄ አክቹዋሊ በስርዓቱ ይሆናል አይሆንም ሳይሆን እንዳለሽ ውሳኔ እንዳለሽ ሰልፍ ኮንትሮል ይወስነዋል። እግዚአብሔር አታድርጉ ያለው ለምክንያት ነበረ። እኛ የሰው ልጅ ስለሆንን እንፈተናለን፣ በፈተና እንወድቃለን እንጂ ለምክንያት ነበረ። ፈን ስለማይወድ ይመስለኝ ነበረ እንደዛ አታድርጉ ቆዩ ያለው። ግን ፈናችንን ወይ ደግሞ ጨዋታችን ለማስቆም ፈልጎ ሳይሆን መጥፎ ትዝታ እንዳይኖረን ነበር። መጥፎ ትዝታ፣ መጥፎ ጨለማ ትዝታችን አይምሯችን ውስጥ እንዳይቆጣጠረን፣ ማይንዳችን ኮንትሮል እንዳይደረግ፣ መሄድ ያለብን እርምጃ እንድንሄድ፣ ራሳችን ክብር እንዲጠብቀን ነበር። ግን እንደዛ ተብሎ አልተማርንም። ፕላስ በተለያዩ መልኩ ዙሪያችን ያሉ ሰዎች ጓደኞቻችንን፣ ኤንቫይሮንመንቱን፣ ካልቸሩን በተለያየ መልኩ ተከትለን የተለያየ ቦታ ላይ ወድቀን ሁላችንም ዋጋችንን እንከፍላለን በሰዓቱ። ግን በተቻለ አቅም ለቻለው ሰው አሁን ያለሽን ማይንድ ኮንትሮል አላውቅም፣ ራስሽ ምን ያህል መቋጠር እንደምትችይ፣ የትዳር አጋርሽ ወይ ደግሞ እጮኛሽ ምን ያህል መቋጠር እንደምችል አላውቅም። ግን ሁል ጊዜም ያለበት ምክንያት አለና ህግ ስለምንጥስ ምንም አይነት ህግ ቅጣት አለው። ተራ የትራፊክ ህግ እንኳን ቅጣት አለው እና ልክ ህግ ጥሰን ከጋብቻ በፊት ስናደርገው ያችን እያንዳንዷን ዋጋ እንከፍላታለን። መክፈላችን አይቀርም፣ ይከፈላል። እናውቀዋለን። ቤት ገብተን እዛ አንሶላችን አለች አይደል? ልክ አንሶሏን ሸፍነን ብቻችን የተኛን ቀን አናመልጥም ከኮንሸሳችን ከአይምሯችን እና እንከፍለዋለን። ማንም ሰው ላይነግረን ይችላል። አሁን አንቺ እዛ ውስጥ ላትሆኚ ትችላለሽ፣ ላታቂ ትችላለሽ። ምን አይነት ስሜት እንዳለው ስሜቱን ልንገርሽ እና ራስሽ ጀጅ ታደርጊዋለሽ። ልክ አንሶላን ስትሸፍኝ ዘሞመንት ብቻሽ ስትሆኚ ይታወቅሻል ምን ያህል ነገሮችን ከህግ መተላለፍሽ ምን ያህል ጭንቀት እየፈጠረብሽ እንደሆነ፣ ምን ያህል እያረከሰሽ እያዝቅ እያደረገሽ እንደሆነ እያንዳንዱ ሰው ያንን ፊል ያደርገዋል። ላይነግረን ላንጨዋወት እንችላለን። ግልጽ የሆነ ሪሌሽን ግልጽ የሆነ ሲስተም ስለሌለ፣ ስለዚህ አንቺ እና ፍቅረኛሽ ያለሽ አቋም ጎበዝ ከሆናችሁ በተለያየ ነገር መጠንከር ከቻላችሁ ብትቆዩ ጥሩ ነው። ምክንያቱም ጋብቻ ድረስ እየደረሳችሁ ከሆነ ቆዩ። ምክንያቱም ያለው ለክፋት አይደለም፣ አታድርጎት ያለው
ያለው አይምሯችን ንጹህ እንዲሆን ነው። አይምሯችን አምራች እንዲሆን ከጸጸት እንድንወጣ ከመጥፎ ትዝታ እንድንወጣ ነው። ምክንያቱም አንዴ እሱን ማድረግ ከጀመርሽ በቃ መቀጠሉ አይቀርም። የፈለገ ኮንትሮል ብታረጊ ሰውነትሽን በደንብ ካልተቆጣጠርሽ ነው፣ ጠንካራ ሲስተም ከሌለሽ ወደ መጥፎ ትዝታዎች ነው እየሄደ የመጣው እና በየቀኑ ቀስ እያለ እያሰለጠነ ፋይናሊ ሴጣን ማስተሩ ሰራተኞቹ ያደርገናል እና ስለዚህ እሱን እውነት አወቂውና ራስሽ ላይ ወስኚ። ከባልሽ ከምትወጁ ሰው ጋር ወስኚ። ግን ዳርክነስ ነው፣ ምንም አይቀርብሽም። እሺ ወዴ ምንም አይቀርብሽም። ያን ነው እኔ የማስበው። እናንተ የምትሏት ካለ በሏት። እሺ እህት እየሰወድሽ ሰላም ሁኚ ከቤተሰቦች ጋር አሜን። ስንድዬ እሺ ሰላም ሁኚልኝ። የአላህ በእውነት ዝም ብዬ ነው ምወድሽ ከልቤ የኔ እህቴ ስለምንሽ ብዛት ሰላምሽ ይብዛ። አሜን አሜን። እሺ መርየም ዩቲዩብ በጣም ብሩኬ ጌዲ ቆንጅናውን ያደነቀ ከውስጧ የሚወጣን ቃላቶች ነው። እመነኝ አንተንም ጆሮ ሰጥተህ ብትሰማት ቆንጆ አይደለችም ሌላም ትላለች። ወንድም እና እናት የውስጥ ቁንጅና አልተማርክ ማለት ነው። ብሩኬ ትከራከርብኝ ጀመረ። አይ ነው ዋናው የሚፈርስ ነገር ነው። 5 ዓመት አይቆይም። ይሄ ፊቴን መከታተል ነው። ኦልሬዲ መስመር ላይ ነኝ። ዲቨሎፕ ማድረግ የምፈልገው እንዲያድግ የምፈልገው እንትን ነው። አይምሮዬ እውቀት እንዲኖረኝ እፈልጋለሁ። በጣም ብዙ ያለኝን ከዚህ በኋላ ያለኝን ጊዜ በሙሉ እሱ ላይ ለመስጠት እሞክራለሁ። ብዙ ጊዜ ኢንቨስት አድርጌያለሁ መልኬ ላይ። ምንም ያገኘሁት ነገር የለም። አንድ የኢንስታግራም ቆንጆ ፒክቸር ቢወጣ ነው፣ አንድ የፌስቡክ ፒክቸር። ከዛ ውጭ ምንም ነገር አይወጣውም። በነጋታው ስትታጠቡት ወይ በማታ ስትታጠቡት ይጠፋል። ምንም አይነት ከፍለን የተሰራ ነው ሜካፕ። ግን 20 ብር ገዝተን ያነበብነው መጽሐፍ ለብዙ ዓመት ውበት ይሆነናል። እሱ ላይ ነው ትኩረት የምናደርገው ከዚህ በኋላ አይደለ ጓደኞቼ? ለማርያም በውስጥ መስመር አውሪኝ። ኒት እንቲ አይናልም። እሺ ሰላም እዩ ቆንጆ። ሰላም ነኝ በጣም መስኪዬ የኔ ውድ። ወዬ ሚጣዬ ሚጣ ቆንጆ። ሀይ ሰላም። ሀይ ቆንጅዬ እንዴት ነሽ? ተስፉ ለምን ግን ኢንስታግራም ላይ ላይቭ አትጀምሪም? ጥሩ ሀሳብ ነው። ስነቃ ነው። አሁን እዚህ ላይ ነው የጀመርኩት። ሪካርድ ስለሚያደርግ ነው የወደድኩት ይሄን። ምክንያቱም በታይም የሰዓታችን እኔ የምገባው በኢትዮጵያ ሰዓት ቆጥሬ ነው። ብዙ ጊዜ ለኢትዮጵያ ሰዓት የሚመች ነገር ግን እዚህም ሀገር ሆነው አሜሪካም ሆነው ዩሮፕም ሆነው የሚያዩ ሰዎች አሉ፣ አንዳንድ ሰዎች እና ሁሉም ሰው እንዲያየው ሪካርድ ስለሚሆን ዩቲዩብ ላይ ብዬ ነው። ስለ ኢንስታግራም እስቲ በደንብ ሰርች ያደርጋል። የምሬን እውቀት የለኝም ላይቭ እንዴት እንደሚገባ ራሱ። ግን ጥሩ ብለኸኛል። እንዴት ነው ህይወት ፍቅር እንዴት ነው ፍቅር የሚያገኘው? እኔ ነኝ አማርኛ ማልችለው። እንዴት ነው ፍቅር የማገኘው? ፍቅርን የምታገኘው ፍቅር ከውስጥ ነው አባቴ። እንትን አይደለም ስናድግ ያው ፍቅር ሂዱና ፈልጉት ነው አይደለ? አሲፍ የሆነ ኮርነር ላይ የተቀመጠ ወይ ሰው ላይ የተቀመጠ ነገር ይመስለናል አይደል? ሴት ስንሆን ወንድ ላይ ፍቅር፣ ወንድ ነው ስንሆን ደግሞ ሴቷ ላይ ፍቅር የሚመሰረት ይመስለናል። ግን ከውስጣችን የሚወጣ ነገር ነው። ውስጣችን ያለ ይሄ ኬሚካል ሪያክሽን ነው ላይክ ያ ስሜት ሲሰማን። ነገር ግን ይህ ለራሳችን ያለን ፍቅር ራሳችን ስንወደው የምንወደውን ነገር ሌላ ሰው ላይ ስናየው ነው ፍቅር የሚይዘን። ምክንያቱም ራሳችን በጣም ስለምንወደው የምንወደውን አይነት ሰው ስናገኝ ራሳችን ላይ የሚጠቅምን ለራሳችን መጎናጸፍ የሚጨምርልን ሰው ስናይ ደስ ይለናል። ያን ሰው ከፍቅር ይዘናል። ምንም ነገር የሚጨምርልን ሰው ነው ብዙ ጊዜ ፍቅር የምንሳባው። ስለዚህ መጀመሪያ ራሳችን ማወቅ አለብን። እኛ በጣም ራሳችን የምንጎዳ በሆነው ባልሆነው ራሳችን ብሌም የምናረግ ራሳችን የማንወድ ሁል ጊዜ በጸጸት የምንኖር ሰዎች ከሆነ ያንን ነገራችን ስለሆነ የተቀበልነው ያንን ነው። ያንን አይነት ሰው ስናይ ነው የምናፈቅረው። እንዲሁ የተጎዳችን እንላለን። ልክ እኛ ደግሞ ጠንካራ ስንሆን፣ እኛ መልካም ነገር ስናስብ፣ እኛ ፖዚቲቭ ስንሆን ለራሳችንም ለወደፊቱ ብዙ ነገር ለመምራት ብዙ ነገሮች ለማስተካከል
የተሻለ ዓለም ለማድረግ ለብዙ ነገር ያለን ራዕይ በጨመረ አይምሯችን እይታችን በጨመረ ቁጥር ያንን ማንነታችንን በወደድነው ቁጥር ሌላ እንደዚህ አይነት ሰው ስናይ እናፈቅረዋለን። የምናፈቅረው ነገር ወደ ራሳችን የምንስበው ነገር በሙሉ ውስጣችን ያለውን ሪፍሌክሽን ነው፣ እንደ መስታወት ማየት ነው። ምንም አይነት ያየነውን መስታወት ላይ ያየነውን ሰው ነው የምናፈቅረው እና መጀመሪያ ምንም ነገር ተነስተን ወንድ ወይ ሴት ከሂደን ሰልክት ከማድረግ ከመምረጣችን በፊት እራሳችን እንወቀው። ምን አይነት ሰው ነው አትራክት ማድረገው? ሰዎች ለምሳሌ መጥተው እናንተ ጋር ለመስረቅ ለምሳሌ መስሪያ ቤት ውስጥ ትሰራላችሁ ልበላችሁ። ልክ መስሪያ ቤት ውስጥ ስትሰሩ አንድ ሰው ኮራፕት ማድረግ ፈልጓል፣ ወይ ደግሞ ኮራፕት ምንድነው ሙስና መስራት ፈልጓል እና ሰው ሲልካቸው ጄሪ ጋር ሂዱ ወይ ደግሞ አሌክስ ጋር ሂዱ ካለ በቃ አሌክስ ተብሎ ስም እስከተጠራ ድረስ ሰዎች ሌባ ነህ ብለው ገምተዋል ማለት ነው። የሚያዩክ ሰዎች አንተን ሙስና እንደምትቀበል ነው ወይ ደግሞ እንደምትደብቅ ነው። ኦልሬዲ ሌባ ነክ ማለት ነው። ሰዎች በምን መልኩ ነው የሚያዩን? እኛም ሰዎች አትራክት ስናደርግ ምን አድርገው ነው የሚያስቡን? ሁል ጊዜ ሰዎችን የምንሰብር ሰዎች ነን። አላማ የሌለን ሰዎች ነን። ህልማችን ቅርብ ያልሆነ ጨለማ አመለካከታችን ድክም ያለ ከነገን ማናልፍ ምን አይነት አድርገው ነው ሰዎች የሚያዩን? ምን አይነት ቫልዩ ነው ያለን? ምን አይነት ዋጋ ነው ያለን? ምን ላይ ሰልጥነናል? ምን ላይ ብቁ ነን የሚለውን መጀመሪያ ራሳችንን እንጠይቅና ራሳችንን ለማወቅ ለማስተካከል እንሞክር። ዘሞመንት ያንን ስናቅ ያንን አይነት ሰዎች ነው አትራክት የምናደርገው። ባህሪያችን፣ ካራክተራችን፣ ማንነታችን ያንን ስለሚገልጽ እነዚህ አይነት ሰዎች ናቸው የሚሳቡብን፣ የእኛን ዋጋ ያላቸው። እንዳንደነቅ ዱርዬ ሁሌ የምንሰበስብ ከሆነ ህይወታችን ላይ እንዳንደነቅ። ለምንድን ነው ሁሌ ዱርዬ የሚያጋጥመኝ የምትሉ ከሆነ ቢኮዝ ዱርዬ ስለሆነ ዱርዬ አልወደድኩትም ቃሉ። ዱርዬ ስል የልማድ ነገር ሆኖ ነው። ምን ልበላችሁ፣ ሁል ጊዜ ከነገሮች ላይ ያለውን በህይወቱ ላይ ዋጋ የሚሰጣቸው ነገር ዝቅ ያሉ ሰዎችን ከሆነ ደጋግመን የምንይዘው እኛ ዝቅ ያለን ሰዎች ነን ማለት ነው። ሌላ ምንም ትርጉም የለው። ስለዚህ ሁል ጊዜ ከፍ ለማለት እንሞክር። ለራሳችን ያለን አመለካከትን ለማተለቅ እንሞክር። ከፍ ለማለት እንሞክር ማለት ሰው ላይ ንጉራራ ምናምን ሳይሆን በቫሊዩ በዋጋ እንጨምር። ከዛ በኋላ ፍቅር ያንን ነው አትራክት የሚያደርገው እና ከምንም ነገር በላይ ሰርች ከማድረጋችን በፊት ራሳችን ላይ እንስራሽ አልኩባቸው። የኔ ቆንጆ ዌልከም። ጠፍተሽ ነበረ። አይ ነው 2 ቀን ሆነኛል። ብሩክ ተቀብያለሁ፣ ይቅርታ ጊዲዮን አክባሪ ነኝ። ብራዘር የምን ይቅርታ ያስፈልግ ተቀበል፣ ዝም ብለህ። እውነት ነው። ጋድ ብለስ ዩ። አሜን አሜን። ቤዝዬ መሲላ እዩዬ የንድ ሰላም ነው። እግዚአብሔር ይመስገን። ኤደን ጌታ ዘመንሽ ይባርከው። አሜን አሜን። እግዚአብሔር ይባርክሽ አንቺንም። ኢንስታግራም ላይቭ ይደረጋል አይጠፋም። ቆይተንም ማየት ይቻላል። ታስኩድ። እሺ ተስፋዬ እስቲ በደንብ አየውና እገባለሁ። ምን እንዳይመጣ ኢንስታግራም ራሱ ሪከርድ ያደርጋል። ግን እህት አሪፍ ነው። እሺ እንደዛም አደርጋለሁ። እሺ ጥሩ። እስቲ አንድ ቀን ሞክረዋል። መጀመሪያ ነግራችሁና መች ቀን እንደምመጣ እመጣለሁ። እሺ ትምህርትሽ ከአቅሜ በላይ ቢሆንም ሰላም ይሰጠኛል። ፍቅር ነው። ቀጥይ። ፍልስስስ አልኩኝ እንዴ? አይሆፕ አላልኩም። ፍልስስስ አልኩኝ። እዩሻዬ አንቺ ውስጥ የማየው ራሱ ጌታዬን ነው። ቁርጥ አባትሽን ነው ትመስዩ የኔ ወርቅ። አሜን አሜን። እግዚአብሔር ያጠንክረን። እስቲ ሁላችንንም የውሃ ሽታ እንዳንሆን እሱ ጥንካሬውን ይስጠን። የኔ ባል በጣም አምባገነን፣ እኔ ብቻ ያልኩት ይሁን ነው የሚለው። በሁሉም ነገር ከቤተሰቦቼ ከጓደኞቼ የሚገናኝበትም አልቻልኩም። እሱንም እሺ ብዬ ሰላም ለመፍጠር ሞክሬያለሁ። ግን አሁንም ያው ኦኬ ሂወርት ቴድሮስ አም ሶሪ። እሺ አይኖ እኔ ብቻ ልሰማ የሚሉ ሰዎች ከባድ ናቸው። ግን እንደዚህ አይነት የኢጎ ችግር ያለባቸው ወይ ደግሞ ይሄ እኔ ካለ እኔ ሰው የለም ብለው የሚያስቡ ሰዎችን
ላይክ አይ ነው ድም ብለን በማዳመጥ እንትን ማለት ይቻላል። ግን ስሎ በሆነ መልኩ ጸጥ በማለት ጸጥታ በሆነ መልኩ ለማሸነፍ ሞክር። እሺ ራስሽ ማድረግ ያለብሽ ነገሮች ማድረግ አለብሽ ስቲል። ምክንያቱም በጣም ራስሽን ሙሉ ለሙሉ ሰሚት ማድረግ ወይ ደግሞ ሙሉ ለሙሉ መስጠት የሚቻለው እግዚአብሔርን ለሚፈራ ሰው ነው። እግዚአብሔርን የሚፈራ ሰው ደግሞ ሁል ጊዜ አምባገነን አይደለም። የሰውንም ሀሳብ ይሰማል። ሰዎችም ያላቸው ጉልበት አለ ብሎ ያስባል። እኔ ብቻ አይደለም ትክክል ብሎ ያስባል። ስለዚህ ሁል ጊዜ እግዚአብሔርን ማያውቅ እኔ ብቻ ትክክል ነኝ ብሎ እምቧንቧ የሚል አይነት የጥል ሰው ከሆነ የኃይለኝነትና የምታይበት መንፈስ በሙሉ መልካም ያልሆነ ሰዎች ከሆኑ የራስሽን መንገድ እንዳታጭው መጠንቀቅ አለብሽ። ለጊዜው ጥል ላትፈጥሪ ትችላለሽ ባልሽ ስለሆነ ቤትሽን ለማፍረስ፣ ግን ሁልጊዜም የራስሽን አቋም መውሰድ አለብሽ። በግድ ጩኸሽ ማስረዳት አይጠበቅብሽም፣ ግን ሁልጊዜ በተግባር የራስሽን አቋም ወሰጂ። መዝኝ የሚያደርጋቸው ነገሮች መዝኝና ሁሌም ትክክል ካልሆኑ ኖ የማለት መብት አለሽ። ኖ ብለሽ የራስሽን አቋም አድርጊ። የግድ አንድ ሰው ኤክስፕረስ ወይ ደግሞ ስሜትሽ መናገር አይጠበቅብሽም። እሺ ምክንያቱም ሰሚት ማድረግ የሚቻለው ለባልም አሳልፎ መስጠት የሚቻለው እንደ ሚስት እግዚአብሔርን ላከበረ በስርዓቱ ቤቱን ለመምራት ለሚችል ወንድ ነው። በስርዓቱ ቤቱን መምራት የማይችል ወንድና ሁሌ መበጥበጥ የሚወድ ወንድ ከሆነ ወይ ደግሞ ሁል ጊዜ ሰዎችን ሁሉ ከት የሚያደርግብሽ ከሆነና አንቲ ሶሻል ከሆነ ለብዙ ነገር ግድ የራስሽን አቋም መውሰድ አለብሽ። የራስሽን ዩኒየን ማስተካከል አለብሽ። እሺ ከእግዚአብሔር ጋር የራስሽን የሆነ አቋምና ጥንካሬ ሊኖርሽ ይገባል። እሺ አይዞሽ። ምክንያቱም እኔ የምደግፈው ወንዶች ወንድነቱ ጥሩ ሆኖ ኢጎ ጥሩ ሆኖ ስቲል ግን ሰዎችን ማክበር አለበት። ዳውድ ቲዩብ በጠዋቱ ምርጥ ቁርስ አበላሽ። ሰላም ላንቺ ይሁን። አሚን አስቲል ሰላም ለእናንተ ይሁን። ቆንጆ መቅደስ ትክክል ግርሻላል። አሚን አሚን። ቁርስ አበላው ካለ አይነ ጠዋት ፍርፍራችሁን እየበላችሁ ቁጥሬን በሜሴንጀር አስቀምጬልሻለሁ። ስመች ደዊ እርዳታሽን ያስፈልገኛል። እሺ አስተካክላለሁ። አንድ ቀን እንደዚሁ አይቀርም። አንድ ጥያቄ አለኝ። ወንዶችን ነው እኔ ብቻ ነው ወይስ እናንተ ጋም አለ? ቺኮች አልነበሩ አልበረክትልኝ አሉ እንደ ቻይና እቃ ምን ላድርግ? አስተምሩኝ ፕሊዝ። ብሩኬ አንተ ጥያቄ ያለ ወንዶች እኔ ጋር ብቻ ነው ወይስ እናንተ ጋር አለ? ቺኮች አልበረክትልኝ አሉ። ለምንድን ነው የማይበረክቱልህ ብሩኬ? ምን እያረካቸው ነው? ምን እሺስ አልተነጋገሩብህም አይደለ? ያ ልጅ ምናምን ብሎ አልተነጋገሩብህም። እዛ ጋር አልደረሰም ሶሻል ላይፋችን። ለምንድን ነው ሁሉም የሚርቁክ? መቼ ነው የሚርቁ? በደንብ ካላሰላኸው ከባድ ነው፣ ቆመ መቅረት ነው። ለምን እኔ ጋርም አለ እያሉ ነው። አዎ ለምንድን ነው የሚርቁ? ምን እያረክ ነው? እስቲ በደንብ አስለው ራስን። መቼ ነው የሚርቁክ? ምክንያቱም ምንም ነገር ካሰላ ነው እያንዳንዱ ነገር ወደኋላ ከተመለስን እናየዋለን ፊታቸው መቼ እንደተቀየረ። ብዙ ሰዎች ሲያስቀይሙን አንድ ነገር ጥለን ነው ለመሄድ የምንሞክረው እንጂ ይህን በድለኸኝ ነበር ላይሉክ ይችላሉ። ግን ራስን በደንብ አስላ እስቲ ምን ላይ ፌል እንደምታደርግ በፍቅር አሰጣጥ ሊሆን ይችላል፣ ኮሚኒኬሽን እርስ በርስ የምትናገረው ነገር ሊሆን ይችላል፣ ሰው ያስከፋ ይሆን ነው ምንድን ነው ብለህ እስቲ በደንብ ያው እና ወይ ደግሞ ካልሆነ አንዷ ኤክስን ትጠራትና አንድ ሁለት ኤክስን ትጠራቸውና ምንም ነገር አልፈልግም ካንቺ በግልጹ ምሳ በኔ ነው በግልጹ ምኑ ጋር ያስከፋውሽ ምኑ ጋር የተቀየምሽው ብለህ ጠይቃት እና ምንም ፐርሰናል ነገር ሳይሰማ ተናደክ ለመስማት ሳይሆን ለማዳመጥ ተዘጋጅና ከዛ ተቀበል። አሃ ብለህ መልስ እንዳትሰጥ እንዲያስብ የነበረ ምንም ትርጉም የለውም። አልታስተካክል አለ ለምትሄደው ምን እንዳሰቡ በምን መልኩ እንደተረጎሙት ያልሆን እወቀው።
ከዛ ሜቢ የሆነ የምትላቸው ነገር የሚያስቀይም ነገር ይኖር ይሆናል ሳታቀው፣ ወይ ደግሞ የሆነ ፓርት ላይ ቦሪንግ ትሆን ይሆናል፣ የሆነ ኤክሳይትመንት ወይ አፕግሬድ የለው ይሆናል፣ ወይ ደግሞ ከአንተ የሚያዩት ነገር ወይ ደግሞ ከአንተ የምትገልጽላቸው በተለያየ ነገር የምትገልጽላቸው በሰውነት፣ በአይን፣ በመልክ፣ በምታደርገው በምታወራው ነገር ሰዎችን ይገፋ ይሆናል። እና እሱን ነገር እስኪ ለምን 2-3 ሰው ወስደ ዳታ አትሰራም? ዳታ ስትዝ ይላችኋል። ምን ነበር የሚባለው? የህዝብ ቁጥር አይነት ነገር ዳታ ምንድን ነው በአማርኛ? ዳታ መስራት፣ ኢንፎርሜሽን ኮሌክት ማድረግ፣ መረጃዎችን መሰብሰብ ጥሩ ነው። እሱ ባይዘዊ አይጎዳም። ምኑ ጋር ደካማ ጎንና ጠንካራ ጎን እንዳለ ከምስክር ነው እንጂ የምታውቀው ከራስ ማወቅ አትችልም አንዳንድ ነገሮች። ስለዚህ ሞክረ። ይህም አንድ ሀሳብ ነው። ደግሞ ብዙ ናቸው። አይና ሴቶች ነው ያለ። ይሄ እንዴት ነሽ ማርያ? በጣም ደህና ነኝ ይመስገነው። ክርስቶስ ምሳሌ በጣም ነው አመሰግነው። እሺ ሜትሪያሊስቲክ ያልሆነችዋን ዋጋ ከፍ አድርግ። ማቴሪያሊስቲክ ያልሆነችዋን ዋጋ ከፍ አድርግ። ሜቢ ሁኖሲ ነው ያንዳንዱ የምናረጋቸው ለሰዎች የምንሰጣቸው ሲግናል ምንም አይነት ምልክት አለ። በእኛ መልኩ በእኛ በኩል ሲወጣ መልካም ሊመስለን ይችላል። በዛ ሰው ሲያየው የሚያየው ነገር እናናቀው። ከምሬ ነው። በሆነ አጋጣሚ ፕሊስ ፓሪስ ላይ የሆነ ሽልማት አገኘው። አውቅናው መጣ። ሴቶች እንደ ዝናብ ወረዱ። ግን ከ2 ቀን በኋላ የቆየች ሴት አሁን ድረስ የለም። ግን ለምን? አሁን ትዳር መያዝ መውለድ እፈልጋለሁ። ኧረ ፕሊስ አንድ በሉኝ። ይሄ ልጅ የምርና ብሎኬ ከፓሪስ ቆይታ በኋላ 2 ቀን ብቻ ነው የሚቆዩት። ዋይ የስምስ ጥሩን ሰው ትመስላለህ። ለምንድን ነው? ምን እንደሚያረቅህ እስቲየው ከፊዚካል ኮንታክት ጀምሮ እስከ ስፒሪቹዋሊ ትክክለኛ የውስጥ ማንነት ጀምሮ ራስን ገምግመው። ምክንያቱም መልሱ ያለው አንተ ጋር ነው። ከራስ በላይ የሚያውቅ ማንም የለም። ዶክተር አያውቅም ቢመረምረው። እና ከራስ ጀምሮ በደንብ የው ከውጭ እንዳትፈልግ፣ ከሴቶቹ አትፈልግ። ከራስ የው ምን አይነት ባህሪዎችን ያሉብን፣ ምን አይነት ነገር ነው። ይስምስ ጉድ አሪፍ ሰው ትመስላለህ። ለምንድን ነው ላይክ ሁሉም ሰዎች ማቴሪያል ፈልገው ነው ብዬ ማለት አልችልም። ብዙ አሉ ፍቅርን የሚፈልጉ ሰዎች። እና ለምንድን ነው አንተ ለሰዎች አትራክትን ማታረገው፣ ሰዎችን ማትስበው? እሱ ነገር በደንብ ጠይቀው። አይውሽ ከዚህ በላይ ባቅ። ምክንያቱም ሉክስ ላይክ ዲፕ የሆነ ነገር ይመስላል። ለዚህ ቤት አዲስ ነኝ። በጣም ወድጄ ያዋለው። ተባረኩ። አሜን አሜን። ኧረ በእግዚአብሔር ሰብስክራይብ አድርጉኝ። እሱን ነገር ረሳዋለሁ። ለካስ ይባላል። እሺ 10 ደቂቃ አለን። እሺ 10 ደቂቃ ውስጥ ጨርሰን እንውጣ። ልክ እንዳልሽው ጥያቄ ነበረ። 70% ከገቢ ጋር ወይም ከገንዘብ ጋር ሆኖ አግኝቼዋለሁ። ኦኬ ብርኪ፣ እኔ ልመልስልህ። ሴትን ፈጥነህ ለወሲብ ትጠይቃት ይሆናል። እሱም ሊሆን ይችላል። ያ እሱ ላይ ከሆነ ምክንያቱም በ2 ቀን ውስጥ መራቅ ማለት በጣም ምትን ነው። ማንም ሰው ዋጋ የምትሰጠው ሰው ካንተ ያለ ብርሃን እስካለ ካንተ ያለ ዋጋ እስካለ ድረስ ኤቭሪባዲ ለመቀመጥ ይሞክራል። ብዙ ጊዜ ይባላል ገንዘብ ያቆያል ይባላል፣ ነገር ግን አያቆይም። የውሸት ፍቅር ነው። ሁልጊዜ ገንዘብ ይዘን በገንዘብ ሰዎችን መጥራት ከፈለግን ለጊዜው የመራን ሊመስለን ይችላል፣ ግን ሁልጊዜ መውደቁ አይቀርም። የሚያልቅ ነገር ላይ ትኩረት አንበል፣ ኢንቨስት አናድርግ። ራሳችን የሚያልቅ ነገር ላይ ዲፔንድ አናድርግ፣ ወይ ደግሞ መሰረታችን አንጣለው። ሁሌም መሰረታችን መልካምነታችን፣ መስጠት የምንችለው ፍቅር፣ ለሰዎች መልካም የምናስበው ካለ ኮንዲሽን ወይ ደግሞ ነገሮችን ቅድሚያ ሳንሰጥ የምንሰጣቸው ነገሮች ላይ ብናደርገው አብሮን መቆየት ይችላል። እና አትራክት የምታደርገው ሰዎችን ምንድን ነው? ሁሌ በመጋበዝ ነው? ሰዎች በልተውልክ እንዲሉ ብሉ ጠጡ ብቻ ከሆነ ኦፍኮርስ በልቶ ጠጥቶ ጊዜ ስጥልን ብሎ ነው የሚሄዱት እንደተጋባሽ። ምንድን ነው ኦፈር የምታደርገው የሚለውን ነው። ከሁሉ ነገር የመጀመሪያ ጓደኛዬ ጋር ተጣላን፣ ግን ከአንድ ሶስቴም ይቅርታ አረኩለት። በመጨረሻውም ግን ይቅርታ ማድረግ አልቻልኩም።
በጣም ተጎድቻለሁ፣ ግን አሁንም ወደዋለሁ። ይይ ምን ላድርግ? የሁሉ ነገር የመጀመሪያ ጓደኛዬ አም ሶሪ። የመጀመሪያ ጓደኛሽ ከሆነ ስገነቢ ቶርቺንግ ነው የሚሆነው። በጣም ነው የሚጎዳሽ። ግን ምን አይነት ይቅርታ ነው የምታደርጊለት? ይቅርታ ማድረግ ጥሩ ነው። አይ ብሊቭ ኢትስ ጉድ፣ ጥሩ ይመስለኛል። ግን በምን አይነት መልኩ ነው ይቅርታ የምታደርጊለት? ምን ነው ጥፋቱ? ሌላም ሰው ላይም ልታገኙ የምትችው ሰውኛ የሆነ ጥፋቶች አሉ። ሁላችንም እናጠፋለን። ግን ኮመን የሆነ ጥፋት ነው የሚያጠፋው ወይስ የአንቺን ፐርሰናሊቲ ወይ ማንነትሽን የሚነካ ድረስ ነው? ወይ ደግሞ የእሱን ዋጋ የሚያሳጣ ጥፋት ነው? እሱን በደንብ አስዩ። የመጀመሪያሽ ፍቅር ሲሆን ብዙ ነገሮችን ከሌላ ከአንቺ ሌላ ያሉ ሰዎች ሁሉ ምድር ላይ ስላሉ ሌላ ሰው ላይ ያለ ይመስልሻል እና ሌላም ሰው ጋር የሚኖር አይነት ጥፋት ነው። እስቲ በደንብ አስዩ። ይቅርታ ማድረግ የምትችው አንዳንድ ጊዜ ይቅርታ ማድረግ ሳይሆን የእኛን ማይንድ ሴት ያለንን አመለካከትን ባሰፋ ነው ቁጥር ነገሮች እየቀለሉ ይመጣሉ። ሞክሪው። ምን አይነት ጥፋት ነው እያጠፋ ያለው ብለሽ አስዩ። ለመሰለሽ አሁን አጠፋ ብለሽ ያልሽውን ነገር ጻፊውና ለራስሽ ነው የምልሽ። ከዛሬ 4 ዓመት ወይ 5 ዓመት በኋላ 3ኛ ወይ 4ኛ ፍቅረኛሽን አገባሽው ቢባል ወይ ደግሞ ሲሪየስ ሆንሽ ብትባይ ያ ሰው የሚያጠፋው ጥፋት ዩ ሃቭ ኖ አይዲያ ምን አይነት ተራራ የሆነ ጥፋት ይቅርታ ማድረግ እንደምትችል። ተራራ የሚያክል ጥፋት። ለምን አይምሮሽ በካበተ ቁጥር ብዙ ነገሮች ባየሽ ቁጥር ያየሹ ነገር ሁሉ እየቀለለብሽ ይመጣል። አይምሮሽ እየተለቀ ይመጣል። መጀመሪያ ፍቅርሽ ላይ ካለሽ ስንት ዓመትሽ ነው? ምን ያህል መታገስ የምትችው ነው? ምናልባት ችግሩ ወይ ደግሞ ያጠፋው ጥፋት ሳይሆን ይሄ ያለን ማይንድ ሴት ልጅነትሽ ወይ ደግሞ ብዙ አለማየትሽ ወይ ደግሞ ኤክስፖዠር ያለሽ ኢንቫይሮንመንት እሱ ከሆነ ኢንቫይሮንመንትሽ ከሆነ ሰፋ አድርገሽ እዩ ምን እንደሆነ ጥፋቱ ከአንቺ ሀንድል ማድረግ የምትችል ከሆነ እና ያለሽን አመለካከት ብታሰፊው ነገሩ የሚቀል ከመሰለሽ ተራ ነገር ከሆነ አላውቅም ምን ያህል እንደጎዳሽ ያንን አስፍተሽ አይተሽ የሚቀል ከሆነ ጥሩ። የማይቀል ነገር ከሆነ እና በጣም ከባድ ነገር እየበደለሽ ከሆነ ደጋግመሽ ይቅርታ ብለሽው አሁንም እዛው መልሶ እዛው ጥፋቱ ላይ የሚሄድ ከሆነ እና ይቅርታሽን እንደ ስንፍና ካየው ወይ ደግሞ እንደ ደካምነት ካየውና የመቀየር ፍላጎቱ ከሌለ እያታለልሽ እና ጊዜሽን እያባከነው ከሆነ መወሰን አለብሽ። ምክንያቱም ይቅር ማለት ማትችል ከሆነ ሁሌ እየቆሰልሽ እዛ ሰው ላይ ህይወትሽ ማባከን የለብሽም። ህይወት ብዙ የምትሰጠን ነገር አለች። አይናችንን ከከፈትን ህይወት ይቀጥላል እና እዩና ራስሽን የሆነ ሰዓት ላይ you have to decide የማትቀየር ከሆነ አቋምሽን አሳዩ። ላይክ ሁሌ በይቅርታ የሚታለፍ ነገር ካልሆነ እና ወይ ደግሞ አንቺ ራስሽን አስፍተሽ የማታዩ ከሆነ ከ2 ከ3 አንዱ ትመርጭና ከዛ መተው ካለብሽ አንሰው ተዋያለሽ። ራስሽን ሰፋ አድርገሽ አስበሽ ላይክ ይቅር የምትዩና ነገሮችን መቀየር የምትችል ከሆነ ያለሽን ቪው ወይ ደግሞ አመለካከትሽን አስተያየትሽን መቀየር የምትችል ከሆነ ጥሩ። ያ ሰው መቀየር የሚችል ከሆነ ጥሩ። ከ3 አንዱ ትመርጭና አንዱ ላይ ግን መቁረጥ አለብሽ። እሺ፣ እግዚአብሔር እርዳሽን ይወርቅ። የኔማ እንኳን ስለመጣሽልኝ። አሜን አሜን። ጀሚላ እንኳን ደህና ቆየሽኝ። ጂሚ አይደለሁም ችግሩ እኔ ነኝ የምርቃቸው። ለምን ግን አንተ ለምትርቃቸው ብሩኬ ለምንድን ነው የምትርቃቸው? ሰዎች ማለት ቅድም የመሰለኝ አንተ የምትርቃቸው ነበር። አንተ እነሱ የሚርቁ ነበር የመሰለኝ። አንተ ከሆነ የምትርቃቸው ለምንድን ነው የምትሻሻው? ዝግጁ አይደለህም? ማስተካከል ያለብህ ነገር አለ ወይ? ሰዎች በጣም ሲቀርቡ ትፈራለህ? ኮሚትድ ገና ነክ ኮሚትመንት ውስጥ ወይ ደግሞ ሰዎች ይወዱኝና በኋላ ሲሪየስ ሆነ ሪሌሽንሺፕ ውስጥ መግባት አትፈልግም? ለምንድን ነው የምትርቃቸው? ወይስ አይገባኝም ብለህ ታስባለህ መወደድ? ወይስ ሰዎች ሲቀርቡ ካሁን ላልከው ከፓሪስ ከሽልማትክ በኋላ በመጣ ነገር ተከትለው ነው የመጡት? ያን ነገር ነው የምታስበው? ሰክሰስፉል ሁሌ ውጤታማ ሰዎች ሰው ይወዳቸዋል። ያን ነገር እንደ መጥፎ ማየት የለብንም። እኛ በዋይዝ በሆነ ወይ ደግሞ ብልህ በሆነ መልኩ ለመምራት መሞከር ነው እንጂ ከዛ መሸሽ አይቻልም። ሁለት ወዶ አይቻልም። ግን ለምንድን ነው የምትርቀው? ላይክ ሰዎችን
የሚገባ ከሆነ መራቅ ትክክል ራቃቸው። ብሩኬ ምር ነው። እግዚአብሔር ለምነው እሱ ይሰጥሃል። አሜን። የኔ ጥያቄ እኔ መማር አልፈልግም፣ ግን ቤተሰብ እንድማር ነው የሚገፋፋኝ። እኔ ደግሞ በራስ መንገድ መሄድ እፈልጋለሁ። ራስ ሞንታም አይ ነው የውሃ ማስታወቂያ አስመሰልኩታ። ራስ አይ ነው ቤተሰብ ሁሌ እንድንማር ነው የሚፈልገው። እሺ ቆይ አንድ ነገር ልጠይቅ። ቤት ይወላቸው ማትስ አይመስልም? በጣም ወደ መቸቸክ አሁን ለምሳሌ አሁን የምትፈልገው አንተ መማር አትፈልግም፣ የምትፈልገው በራስ መንገድ መሄድ ነው። የራስ መንገድ ምንድን ነው ነው ጥያቄው። ጥሩ ነው እኮ ምክንያቱም አንተ አትሊስት ገብቶሃል። ህልም አለ። በህልም በኩል ማደግ ትፈልጋለህ፣ መሄድ ትፈልጋለህ። ጥሩ ሀሳብ ነው። እነሱ ተማሩ የሚሉ 3 ዓመት ነው መስዋዕት ክፈል የሚሉ አምሹር። ምክንያቱም ባይናው ዩቲዩብ ላይ ገብተህ ኮመንት ካረከኝ አም ቲንኪንግ አትሊስት ዩር ገን ቢ 18 ወይ 19 ዓመት ሆኖሃል። ትንሽ ዓመት ነው የቀረክ ለመማር። አሁን ህልምህን መጀመሪያ ያው እሺ። ምክንያቱም ከሁለት አንዱ ሳትሆን እንዳትቀር ያሰብከው በራስ መንገድ ያልከውን ህልም ጻፈው። እሺ ቪዥንን ጻፈውና ምን ያህል እዛ ድረስ መድረስ እንዳለብህ፣ ምን ያህል መስዋዕት መክፈል እንዳለብህ፣ ምን ያህል ጠንካራ እንደሆንክ፣ ምን አይነት ነገሮችን እየተጠቀምክ ህልምህን ማሳደግ እንዳለብህ እንዳለ አስለውና ለዛ ነገር ዋጋ መክፈልህን ራስን አዘጋጅ። እውቀቱን ለማዳበር ምንም ነገር ለማደር እሱን አስበው። ሌላው ነገር እውቀት ለሁሉ ነገር መሰረት ነው። እሺ ካለ እውቀት ካለ ኖሌጅ ምንሄድ ከሆነ ምንም አይነት መንገድ ፌል ማድረጋችን አይቀርም፣ መውደቁ አይቀርም። ሁላችንም ቪዥን ነበረን፣ ህልም ነበረን፣ ወይ ደግሞ የራሳችን የምንለው መንገድ ነበረን። ወድቀን ወይ ደግሞ የትም ሳንደርስ የቀረ ነው ብዙ ጊዜ እውቀት ስለማንጨምርበት፣ ራሳችን አፕግሬድ ለማድረግ የተሻለ ለማወቅ እዛ ነገር ላይ ዴዲኬሽን ስለሌለን ነው። ዴዲኬሽን ማለት ሳያቋርጥ ለብዙ ነገር ላይ አንድ ነገር ላይ ትኩረት አድርገን ከሰራንበት መስዋዕት ከከፈልንበት ሁሉ ነገር ይስተካከላል። እና እውቀት ጥሩ ነው። ስለዚህ ተማር የሚሉክ ትምህርት ምንድን ነው ነው ከአንተ ህልም ጋር የሚሄድ ነገር አይደለም ወይ? ለምንም ነገር እንዳልኩ እውቀት መሰረት ነው። ለምሳሌ የሆነ ነገር መክፈት ፈልገሃል ልበልክ። ፕላን ኤ መክፈት ፈልገሃል የሆነ ነገር። እዚህ ጋር የ3 ዓመት ትምህርት ማኔጅመንት ብትማር ወይ ደግሞ ማርኬቲንግ ብትማር ወይ ደግሞ ሊደርሺፕ ብትማር እነዚህ ነገሮች የተለያዩ ነገሮች ያለህን እውቀት እዛ ጋር ለመድረስ ያለህን የስኪል ወይ ደግሞ ልትከፍት ያሰብከውን ነገር ያጠናክርልሃል። በጣም ብዙ ኦፕሽን አሉ። ትምህርትን እየተማርክ ቤተሰብም ሳይናድድ አንተም ትጠቀማለህ። የምታስበው መንገድ ላይ የሚወስድ ብዙ የእውቀት ዘርፎች አሉ። አይኖ ቤት ላይ ሁሌ ያደግንበት ነገር ዶክተር ምናምን በቃ የተወሰነ ስፔሲፊክ የሆነ ትምህርት ነው ያስተማሩን እንድንማር ወይ ደግሞ ትምህርት ብሎ የገለጹልን። ግን ለህልምህ የሚጠቅም ላሰብከው መንገድ የሚጠቅም ብዙ 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 እውቀቶች አሉ፣ ብዙ ትምህርቶች አሉ። እና እሱን አምሹር እዚህ ያሉት ኦዲየንሶች ራሱ አሉ ሊጠቅሙ የሚችሉት። ጎግል አድርግ፣ ሰርች አድርግ። እሺ ከትምህርት መራቅ አትችልም። እሺ እኔ እንደኔ ራስ ሙንታና አበበ ብልጥ ከሆንክ ከትምህርት እንዳትረክሽ። ትምህርት ዘኪ ለሁሉ ነገር ቁልፍ ነው። ለምን ባስኬትቦል ፕሌየር መሆን አትፈልግም? ከጉልበት ጋር ለምን ክብደት አንሺ አትሆንም? ለምን እሱ ቢሆን በህልም እውቀት ዝ ጉድ ኪ ነው። የእውቀት የምንም ነገር ኪ ነው። ምንም አይነት ሰዎች ፕሮሞት ሊያደርጉ ሲፈልጉ፣ ምንም አይነት ሰዎች ለወደፊቱ መንገድ ከፈለክ እውቀትን ነው መጀመሪያ የሚጠይቁት፣ ኖሌጅን ነው። ለእያንዳንዱ ነገር ቁልፍ ነው። እና ትምህርት አትራቅ። ትምህርት ግን ከቢዝነስ ጋር ወይ ደግሞ ካሰብከው መንገድ ጋር እንዲዋሃድ ሊንክ እንዲያደርግ የሚያደርጉ ነገሮችን ስትራቴጂ አውጣ። ማንን ኮንታክት ማድረግ እንዳለብህ፣ ምን ትምህርት ቤት የት እንዳለብህ፣ ምን አይነት ሪሶርስ መጠቀም እንዳለብህ፣ መጽሐፍቶችህን ይሄን ነገር ፕሮግራም አድርግ ከእውቀት ጋር። ግን መንገድ ይሄ የሚሄድበት መንገድ አለ ብለህ እሷን ብቻ ጫፍ ከያዝክ ያልቃል። ያ ያሰብካት ነገር እውቀት ከሌለው ልክ ዛፍ ካለ አፈር ካለ ውሃ እንደመትከል ማለት ነው። ለጊዜው ያምራል። አሁን ጽጌሬዳ አምጥታችሁ ውሃ ስከቱ ታይታችኋል። ለጊዜው ያምራል፣ ውብ ነው አይደለ?
ነገር ግን ሪሶርሱ እስኪያልቅ ድረስ ነው። ከአንድ 5-6 ቀን በኋላ ብታዩት ያ የነበረውን እውቀት ይጨርስና ያ የነበረውን ኒውትረንት ውስጡ ያለውን ንጥረ ነገር ይጨርስና መክሰሙ አይቀርም፣ መሞቱ አይቀርም። ልክ እንደዛ ማለት ነው። ምንም አይነት ቢዝነስ ካለ እውቀት ከተመሰረተ፣ ምንም አይነት የህይወት መንገዳችን ካለ ኖሌጅ ከተመሰረተ ለጊዜው ያብባል፣ ነገር ግን ይወድቃል፣ የትም አይደርስም። ስለዚህ ቤተሰቦችን ስማቸው፣ ነገር ግን ከራስ ህልም ጋር አገናኘው ባይ ነኝ። እሺ አቤ ይሄ ቆንጆ ተባረኪ፣ በጣም ጠቅሞኛል ምክርሽ፣ አመሰግናለሁ። እግዚአብሔር ይስጥልን። እሺ ጽጌ 5 ደቂቃ ነው ያለን። እሺ አትጻፉልኝ ከዚህ በኋላ። ሰላም አዲስ ነኝ ሰብ ግን ለመጀመሪያ ጊዜ ላይቭ አገኘሁሽ። አሪፍ ነው ፕሮግራምሽ። ቴንክ ዩ። እሺ ኤፍኤም አሚን አሚን። ሰብስክራይብ አድርጉኝ። ሻሎም ኢትዮጵያ። እይ ሰላም ሀይ ሀንዬ እንኳን መጣሽ። ኧረ የኔን ኮመንት አንብቢልኝ ሀኒ በቀለ። እንዲህ እንዴት ነው ማላነባ እንጂ ከመጀመሪያ ጀምሮ ከነበርሽ ሰውነሽ። ብሩኬ ስላንተ ግድ ይለኛል እና እጸልይልሃለሁ። ቤትዬ እግዚአብሔር ይስጥሽ። እሺ እግዚአብሔር ይስጥሽ። እሰይ ከአንድ 3 ሰው ሲጸልይ አንተን በርትተህ ከጸለይ የማይገለጽልህ ምንም እውነት የለም። እሺ አይዞህ እይዬ ለምትሰጪው ትምህርት እናመሰግናለን። እኔም በጣም ደስ ብሎኝ ነው። ለሀዋዬ ደስ ብሎኝ ነው። የሀብ ኖ አይዲያ ደስ ብሎኝ ነው። ቤትዬ በእውነት በጣም ነው የማመሰግነው። ሳይ ብሩክ እኔት እዩ ስልኬን እስቀምጬልሻለሁ፣ ሲመችሽ ደውይልኝ፣ እህትሽ ነኝ ካለሁበት እንቲ። እሺ የኔ ወርቅ መልካም ጊዜ ልተኛ። በጣም ነው አመሰግነው። እሺ እኔ መሄዴ ነው። ብሩክዬ ለሁሉም ነገር መልስ አለው። አሜን አሜን። ቤትዬ እግዚአብሔር ይስጥሽ። ለሁሉ ነገር መልስ አለው። ሁሉ ነገር ጊዜውን ጠብቆ ይመለሳል። መጣይ ለብቻ ነው። እስኪ ጥያቄን መልስ ስጭኝማ። አሁን እኔ ሁሌም አቅዳለሁ ግን አይሳካልኝም። መሳካቱ ቀርቶ ጉዳት ነው የሚመጣብኝ። ምን ባደርግ ይሻለኛል? ምን ላይ ነው ማይሳካልሽ? ሁሌ የምታቀጃቸው ነገሮች ቅድም እንዳልኩሽ ነው። ምንም አይነት ነገር ፕላን ስንወጣ ስትራቴጂያችንን መጀመሪያ ከየት ነው የሚነሳው? ምክንያቱም ፕላን እኮ እቅድ ስናወጣ ባንክም ለመዝረፍ ሊሆን ይችላል ቀድም እናወጣ። ገባችሁ? ሰው ባንክ ለመዝረፍ ወር ሙሉ ትምህርት ቤት ሊያጠና ይችላል። የሆነ ፊልም አለ እንደውም ባንክ የሚዘረፍበት፣ ልክ እንደ ትምህርት እንደ ጥሩ ነገር ቁጭ ብሎ የሚያስጠናቸው መኒ ምናምን የሚል አውቃችሁት? መኒ ምናምን የሚል መኒፊስት እንደዛ አለ። ምንድን ነው ፕላን ነው ጥያቄው። ሁሉም ፕላን የእግዚአብሔር አይደለም። ስለዛ ነው መጀመሪያ ምንም አይነት ፕላን ከመውጣታችን በፊት ፕላን ወይ ደግሞ ይሄ ጎል፣ ቪዥን፣ ራዕይ ከእግዚአብሔር ነው የሚሰጠው። እኛ ቪዥን ይዘን አይደለም ለእግዚአብሔር የምንሄደው። እኛ ሂደን እግዚአብሔር ነው ቪዥን የምንቀበለው። ስለዚህ መጸለይ አለብን፣ ታግተን መጸለይ አለብን። ማዳመጥ ቅድም እንዳልኳችሁ ነው። መጸለይ እኛ ስናወራ ነው። ሜዲቴሽን ደግሞ ፕሬይንግ እኛ ስናወራ ነው። ሜዲቴሽን ደግሞ እኛ ስናዳምጥ ነው። ስለዚህ ያለንን ዲስትራክት የሚያደርገንን ነገር የምናደርጋቸውን ነገሮች እየቀነስን ዲስትራክሽን የሚያደርገን እየቀነስን ማዳመጥ፣ ውስጣችንን ማዳመጥ፣ ሁሌ የሚሰማንን ነገር ማዳመጥ፣ መጽሐፍ፣ ሁሌ የሚመጣልን አይዲያ መልካም ነገሮች መጽሐፍ። ከዛ የሚመጡልን ነገሮችን እያንዳንዱ ነገር ከጻፍን በኋላ በህይወታችን ጋር አብሮ የሚሄደውን ከማንነታችን ጋር ከተፈጥሯችን ጋር አብረን የሚሄደውን ሰርክል እያደረግን እዛ ነገር ላይ ትኩረት እናድርግና እንዴት ስትራቴጂ መመደፍ እንዳለብን እናድርግ። ከዛ በኋላ ጓደኞቻችንን እንምረጥ፣ አብረን የምንውለውን ጊዜያችንን እንወቀው። ለእያንዳንዳችን እዚህ ጋር መድረስ የጊዜያችን አጠቃቀም ውጤት ነን። ጊዜያችን የተጠቀምንበት አጠቃቀም ነው እዚህ ጋር ያደረሰን እና ምን ላይ ነው ጊዜን ማውለው ብለን እናስበው። ብዙ ጊዜ አናስተውለውም እንጂ ከ24 ሰዓቱ ለራሳችን 4 ሰዓት እንኳን አይኖረንም። ላዩ በጣም ለብዙ ጊዜ ለሰው እንሰጣለን፣ ለሚዲያ እንሰጣለን፣ ለማያስፈልገው አነሰሰሪ ለሆነ ነገር ነው የምናወጣው። እና እያንዳንዱ ነገር መስዋዕት ካደረግን እያንዳንዱ ነገር እንደ እንጨት ዋጋ የምንከፍል ላይ እሳታችንን ለማሳደግ ያገኘነውን ነገር በሙሉ የምንማግደውና ያንን እሳት ለማሳደግ የምንሞክር ከሆነ ዳመራ የማይፈጠርበት ምንም መንገድ የለም።
ስለዚህ ያንን ስትራቴጂያችን መጠቀም አለብን። ለምን እንደማይሳካልሽ መልሱ ያለው እያንዳንዱ ራስሽ ጋር ነው። እሺ በደንብ አቅጂ፣ ጸልይ። እሺ ወዴ እሺ ሀይዲ ማረክልዬ ሰላም ለዓለም ስታምሪ ቆንጆ የሆንሽ በጣም አመሰግነው። እሺ አዳኙ ካሜራ እኔ ሁሌም ደስተኛ ነኝ፣ ምክንያቱም ሰውን ለመርዳት ሞክራለሁ እንጂ ከሰው ምንም አልጠብቅም። እሰይ እሰይ፣ እግዚአብሔር ምስጋና ይግባው፣ ክብሩ እግዚአብሔር ይሁን። እሰይ ሁሌ ደስተኛ ነኝ። በጣም ትልቅ ነገር ነው። ሰውን መርዳት በጣም ጥሩ ነገር ነው። የራሳችን ህይወትን በማናጣበት መልኩ ይሁን እንጂ ሰው መርዳት በጣም መልካም ነገር ነው። እሱ ላይ ግን መጠንቀቅ አለብን። ሰው ስንረዳ ካለን ህይወት ጋር ሁል ጊዜ የሚቃረን ከሆነ ከአንዳንድ መስመራችን የሚያስተስተን ከሆነ መጠንቀቅ አለብን። አይነ ሁሉ ነገር ምክር እንደማረገው እሱን ነገር መጠንቀቅ አለብን። እሺ ምክንያቱም አንዳንድ ነገሮች መቆየት ይችላሉ። አንዳንድ ጊዜ 10 ብር ኖሮን 10ሩንም ወይ ደግሞ ሁሉንም ሰው ለማስደሰት ሁሉም ጋር የምንጥር ከሆነ ለራሳችን የሚሆን ነገር አይኖረን። ሰው ዓለምን ሁሉ አድኖ ራሱን ባያድን ነገር ይሆናል እና ሰውን ስናስደስት፣ ሰውን ስንረዳ እንጠንቀቅ። ለራሳችን የሚበቃ ነገር አለ ወይ፣ ለእግዚአብሔር የሚበቃ ነገር አለ ወይ ብለን እናስብ። ምክንያቱም የሰው ልጅ ወይ ደግሞ ይሄ ድሃ ወይ ይትን ዓለም ላይ ሁሌ ይኖራል። እኛ ግን ሁሌ አንኖርም ዘላለም። ወይ ደግሞ እግዚአብሔር ሁል ጊዜ አናገኘውም። አንድ ቀን ሁሉ ነገር ያልቃል። አንድ ቀን ከመሬት በታች እንገባለን እና ዲስትራክት አንዳንድ ጊዜ ሰው መርዳት ዲስትራክት ያደርገናል። ወይ ደግሞ ካሰብንበት እግዚአብሔር ከሰጠን ዓላማ እግዚአብሔር ስሩ ብሎ ዓለም ላይ ከሰጠን ዓላማ ሊያዘናጋን ይችላል። አንዱ ልክ ሱሰኛ እንደሆነ ሱስ እንደሚያዘናጋው ሰው መርዳትም አንዳንድ ጊዜ ሊያዘናጋን ይችላል። እሱ ካቀደልን አቅድ ወይ ደግሞ እሱን ከማምለክ ወይ በተለያዩ መልኮች ሰውን እዚህ ምድር ላይ ያለንን ዓላማ ከማድረግ ሊያዘናጋን ይችላል እና ራሳችንን እንገምግመው። ሰው ስንረዳ፣ ሰው ስናስደስት ሌትስ ሜክ ሹር እርግጠኛ እንሆን ያ ነገር የት ድረስ እንደሚያደርሰን። ምክንያቱም የምናስበው እግዚአብሔር ያቀደልንን ቪዥናችንን ወይ ራዕያችንን ካገኘ ነው በአንድ ድንጋይ ብዙ ነገር ማድረግ እንችላለን። ልክ እዛ ያለንን ዓላማ ላይ ስንደርስ፣ እግዚአብሔር ያቀደልንን እቅድ ላይ ስንደርስ፣ እሱ የሰጠንን ቪዥን ስናሳካ ለብዙ ነገሮች ብርሃን መሆን እንችላለን። ላይክ ለጨለማ ቤት ፋኖስ መሆን እንችላለን። ብዙ ሰው መብራት መሆን እንችላለን። ግን ትንሽ ጭላንጭል እያለን ያለን የምናካፍል ሰዎችን ሁሌ ለማስደሰት ጊዜያችንን ብጥስጥስ ህይወታችንን ብጥስጥስ የምናደርገው ከሆነ የእነሱ ደስት፣ የእነሱ ሀዘን፣ የእነሱ ጨለማ የእኛን ሳክ አድርጎ ይጨርሰዋል እና እሱ ላይ እዚህ ጊዜ አናስተውሎም። አይቼው ስለነበረ ነው። እሺ ህይወቴ ላይ እሺ፣ ይህን አንተን በተመለከተ አይደለም። እሺ ይቅርታ አዱኛዬ፣ ከአንተ ጋር አይደለም ራሴ ላይ ስላየሁት ነው እንደዛ አድርጌና ተምሬበታለሁ ከዛ ህይወቴ። እይዬ የኔ ውድ እንኳን ደህና መጣሽ። እንቅልፌን አቋርጬ ተነሳሁኝ። ምክርሽን አዳምጣለሁ። ተኝ የኔ ወርቃይ። ሪከርድ ስለሚያደርግ በላይ ሴት አበራ ሪከርድ ስለሚያደርግ ነገ ማየት ይቻላል። አሁን ኦልሞስት 11:30 ሆኗል በዚህ ሀገር ራሱ። በጣም ማመሰግነሽ ግን ብሩኬ ቤትዬሽ ሳይ ኤፍኤም አሸክርክ እደሩ ሰላም አሜን። ደርሽ ደስታ የራሴ ጉያ ውስጥ ነው ያለው። አሜን መድኛ ጥሩ አም ፕራውድ ኦፍ ዩ። እሺ ጎበዝ። አንድ ጥሩ ጓደኛ ነበረችን፣ ግን የሆነ ሰዓት ላይ አንድ ሰው ከውጪ ይመጣል። ከዚህ በፊት የምታውቀው ነው እና ጸባይዋ ሲለዋወጥ እኔ ተውኩና ጥሩ ነው ያደረኩት ወይስ መቆየት ነበረብሽ? ኦኬ። አንድ ጥሩ ጓደኛ ነበረችኝ፣ ግን የሆነ ሰዓት ላይ አንድ ሰው ከውጪ ይመጣል ከዚህ በፊት የምታውቀው ነው እና ጸባይዋ ሲለወጥ እኔ ተውኩ እና ጥሩ ነው ያደረኩት ወይስ መቆየት ነበር? ለምንድን ነው ጸባዩ የተቀየረው?
እዛ የመጣው ሰው ላይ ተማርካ ነው ወይስ ያ ሰው ይረብሻታል ስታየው? በምን መልኩ ነው? ሰዎች ልንቀያየር አይገባም። በተቻለ አቅም እንምላችሁ ነገር በሙሉ እኔ ሙሉ ሁኝ እንዳይመስላችሁ። ከብዙ ነገር በየቀኑ ለመማር እየሞከርኩ ነው እንጂ በጣም ብዙ መጥፎ ነገሮች ባለቤት ነኝ። እንደ ማንኛችንም ኃጢአት ሰርተናል። ግን በተቻለ አቅም ወደ እውነት ለመመለስ እንሞክራለን አይደለ? የሰው ልጅ እንደ ጥላ መሆን የለበትም። ይህ ልክ ጥላ እንዴት ነው? ጠዋት ሌላ ከሰዓት ሌላ አይደለ? እንደ ፀሐዩ ሪፍሌክሽን በተለያየ አጋጣሚ ሰዎች የሚቀየሩ ከሆነ ጥሩ ምሳሌ እያሳዩን ነው። ስለዚህ ለምንድን ነው የተቀየረችው? ለምንድን ነው ማንነቷ የተቀየረው? እና እሱ ያንን አይተ ስሜትን ተከትለ መተወክ ጥሩ ይመስለኛል። ከውጭ ሰው ሲመጣ ከተቀየረች እና ሌላ ሰው ከሆነችብን የሆነ ነገር አለ ማለት ነው። የነገረክ ነገር ሊያስጠነቅቀ እየሞከረ ነው ማለት ነው ውስጥህና ተከተለውን ብዬ አስባለሁ። አይ ዶንት ቲንክ ጌዲ የተሳሳትክ አይመስለኝም። አላቅም። ስሜቴ ሁሉ ድብልቅልቅ ነው ያለብኝ። በነገርሽ መንገድ ለማየት ሞክር። በነገርሽኝ መንገድ ለማየት ሞክር። ማርያ ትልቁ ነገር ጸልይ። እሺ አይኖ ጸልይ ስመስል ስለ ሃይማኖት ነው የሚመስለው። አይ ነው ስንጸልይ ባይዘዌ ተራ የሆነ ነገር ልንገራችሁ። አንድ ተራ የሆነ በስርዓት እንኳን የማይመክረን ለራሱ ማያቅ ጓደኛችን እንኳን ስናማክረው ምንድን ነው የሚሰማን? ትንሽ ቢሆን ሪሊፍ የተሰማን ይመስለናል አለን ማርያ። ልክ እንደዚያው ትንሽ ተራ ነገር እግዚአብሔርን ብናናግረው ምን ያህል እረፍት ይሰማናል። ሴጣን አፈር አባቱ ይብላ። ልክ መጸለይን ከሃይማኖተኛነት ጋር ከፋርነት ጋር ቢዚ ነኝ ብጥስጥስ ያደርገናል። እዛ ቦታ ላይ እንዳንንበረከክ ከውሃ ከሚያጠጣን ከዋናው ጋር እንዳንገናኝ። ልክ እኛ የሰው ልጅ እየራቅን እየጠወለግን ነው። ለዛ ነው የሚጨንቀን፣ ለዛ ነው የሚደክመን፣ ለዛ ነው ብስጭት ምንለው ምናዝነው ለምንም ነገር። ለምን መሰላችሁ? ልክ የዛፉ አይነት ነው። ልክ ስናድግ እግዚአብሔር የሚያስፈልገን አይመስለንም። ቢካዝ ዊ ቲንክ በጣም ታፍ የሆንን ይመስለናል። በጣም ያወቅን ይመስለናል። ያለንን ዲግሪ ነው የምንቆጥረው፣ ያለንን ባንክ አካውንት ነው የምንቆጥረው እና እንደሰዋለን የመጣንበትን እና ልክ እንደ ዛፉን የፈለገ ዛፉ ቢተልቅ ከአፈሩ ጋር ከተለያየ ለጊዜው ላይ ያምርበት ይችላል እንጂ መጠውለጉ አይቀርም። ልክ እንደዛው የሰው ልጅ መጸለይ ካልጸለየ ከፈጣሪው ጋር ካልተገናኘ ከሰራው ከኛ ከመንፈሱን የወጣ ነው፣ ከማንነቱን የወጣ ነው። ምድርን ሲሰራት ከምድር ላይ ነው ዛፎች እንዲሰሩ ያደረገው። ምድርን ነው ቃል የተናገረበት። ከምድር ላይ ዛፎች ወጡ፣ እንስሳቶች ወጡ። ከውሃ ውስጥ ውሃውን ነው የተናገረው። የብስን ከሰራ በኋላ ይኑሩባት፣ በየብስ ውስጥ እንስሳቶች ይኑሩባት ብሎ ተናገረ። ከየብስ ውስጥ ከውሃው ላይ ነው አሳዎች የተፈጠሩት። እኛ የሰው ልጅ ስንፈጠር ግን ኑ በአምሳያችን እንስራቸው፣ የሰው ልጅን እንስራው ነው ያሉት እና ሁላችንም ስንሰራ በእሱ አምሳያ ነው። እሱ አንድ አዳም ከእሱ አምሳያ ይውጣ እንጂ ከአፈር ይስራው እንጂ ስጋውን ከእሱ አምሳያ ከእሱ ማንነት ከእሱ ስፕሪት ከእሱ ውስጡን ከእሱ ይስራው እንጂ እዛው አዳም ማንነት ውስጥ ሁላችንም አለን። አሁን ሳይንስ ኖርማሊ እያንዳንዳችን ይሄ ዲኤንኤ ሲመረመር አንድ ሰው ዲፕሊኬት ማድረግ እንደሚችል ታውቃላችሁ። በአንድ ዲኤንኤ ከዚህ ውስጥ አጥተን ነው እያንዳንዱ ትናችን ዲኤንኤያችን ማንነታችን ፎርሙላው ሌላ ሰው መፍጠር ይችላል። ተመሳሳይ ሰው ልክ እንደዛው አዳም ሲሰራ ያ ፎርሙላ ሁላችንም ውስጥ ነበረን። አዳምን በእኛ አምሳያ እንስራው ሲል እኛም ነበረን እዛ አዳም ውስጥ። ገብቷችኋል? የሰራው ከራሱ ነው። ስለዚህ ሁሌ ማንም ምንም ነገር ሶርሱን ካጣ መሞቱ መጨነቁ ማዘኑ አይቀርም እና ለምሳሌ አሳ ከውሃ ውስጥ ነው የተሰራው አይደለ? ከውሃ ውስጥ ብታወጡት ይሞታል። ምክንያቱም ከሶርሱ መራቅ አይችልም። ከዋክብት አየር ላይ ነው፣ በአየር ነው የሰራው። ጋዝን ነው ከዋክብት እንዲሆኑ ያደረገው። ከአየር ላይ ብታወጡት እርስ በርስ ተጋጭቶ እሳት ነው የሚፈጥረው። እጽዋቶችን እንደዛው። እንስሳቶች ከምድር ነው የተፈጠሩት። ምግብ እንጀራ እንትኑን ባይበሉ ስጋውን ባይበላ እርስ በርስ ባይበላሉ ወይ ደግሞ ምድር ላይ የበቀለውን ሳር ባይበሉ ይሞታሉ። እኛም የሰው ልጅ
እግዚአብሔርን ካላገኘን፣ እግዚአብሔርን ጋር ኮንታክት ካላደረግን፣ ካልጸለይን እያደርን መሞታችን አይቀርም። እያደርን ማዘናችን፣ መሰበራችን አይቀርም። ግራ መጋባታችን አይቀርም እና ጸሎት እንዳንጸልይ ብዙ ነገሮች ያግዱናል። በጣም ብዙ ነገሮች ግን ተራ የሰው ልጅ አውርተን ከኛም ማቅ የተሻለ ያልሆነ ሰው አውርተን ትንሽ እረፍት ከተሰማን፣ ትንሽዬ መረጋጋት ከተሰማን፣ ትንሽዬ ማረፍ ከተሰማን አስቡት ያንን ደግ አምላካችንን ንጉሥ አምላካችንን ብንጠይቀው ምን ያህል እረፍት እንደሚሰማን፣ ምን ያህል መልስ እንደምናገኝ። መልስ አለ ደግሞ ተስፋ እንዳትቆርጡ። ጸሎት ሁሌ መልስ አለው። ያረጋጋናል። ነገሮች መስመር ያስይዝናል። መንፈሱ እየተቀረበን ሲመጣ የእግዚአብሔር መንፈስ ብዙ ነገሮች የተስተካከሉ ይመጣሉ። ሁሉ ነገር ባላንስ ያደርጋል። መንገዶችን፣ ሪሶርሶችን ወደ እኛ እንዲመጡ ያደርጋሉ። ሰዎች አንኳክተው እንዲመጡልን እንዲረዱን ያደርጋሉ። እያንዳንዱ ነገር መስመር ይዛል። አንፍረው። እሺ ጸሎትን። እሺ ጓደኞች ጎበዞች፣ ስወዳችሁ። ኧረ ልተኛ፣ እናንተም ተኙ። አይዞሽ ማርያዬ፣ ቢዝነስ ብቻ ነው ምፈልግህ። ኦኬ እዩ። ትምህርት በጣም ደስ የሚል ነው። ትምህርትሽ በጣም ደስ የሚል ነው። በተለይ ለእኔ ተመችቶኛል። ወላሂ እንድጠነክር ነው ያደረግሽኝ። የአንቺ ትምህርት ማዳመጥ ከጀመርኩ ወዲህ ውስጤ ደስተኛ ሆኗል። ካላ በታች ምክርሽ ተስፋ ሰጥቶኛል። ብዬ እድሜ ጤና ብስቶ ይጨምርብሽ። አሜን አሜን። እሺ አሁንም እግዚአብሔር ይርዳኝ። አይምሮ የተከፍቶ ብዙ ነገር ለማወቅ ሳውቅ ነው ማሳወቅ የምችለው እና ለሱ ይሁን እግዚአብሔር ጸጋው የሱ ይሁን። አሜን። ላይክ ያንሳታል። ላይክ አትርሱ። ተምሳብ እግዚአብሔር ይስጥሽ። ሰላምዬ ብሩኬ፣ ሰላም ለዓለም ነሽ። አሜን አሜን። እሺ አዳኙ ካሜራ ሴት ልጅ መልክ ይኑራት እንጂ ጸባይዋ በዱላ ይስተካከላል የሚባለው ነገርን እንዴት ስማ፣ ማን ያለው ሲጀመር አድኝ እንዲ ያለውን ሰው ታገናኝ። መልክ ይኑራት እንጂ ጸባይዋ በዱላ ይስተካከላል። ሰምታችኋል ሴቶች? አይሆፕ አልሰማችሁ። ኧረ በስመ አብ። አዱኛ ጥርሷ አልነበርክ? እኔ ምንም አልልም። እንዴት ዱላ ረጠው? ሴት ልጅ ልትመታ ይገባል እንዴ? ነውር አይደል እንዴ? ለምንድን ነው የምትመታው? እንድትረዳው ነው የተሰጠው እኮ። ብዙ የእኛ ሀገር የተለያየ የእኛ ሀገር ሰው በስርዓት የተጠቀምበት አይደለም። የሴት ልጅን ጉእትን ሪሶርስ ዝም ብሎ በማቅሰል ማስቀናት፣ ማናደድ የሚለውን ዝም ብሎ እየቸበቸቡ መጠቀም ያለበትን ከሴት ልጅ እየተጠቀም አይደለም እንጂ ሴት ልጅ እዚሽ ምድር ላይ ስትፈጥር ወንድ ልጅ እንድትረዳው እና አብራ ምድርን እንድትገዛት ነው የተሰጣት። ምድርን እንድትገዛት ነው የተፈጠረችው። ብልጥ የሆነ ወንድ ሚስቱን በደንብ እየያዘ ከእሷ ብልሃት እየወሰደ ምክር እየወሰደ መጠንከርን እየወሰደ ጀት እየሆነ እንትን ይላል። እነ ክሊንተን ይፈጠራሉ። ገባል? እነ ኦባማ ብልጥ የሆኑ ወንዶች ሚስታቸውን አያቆስሉም፣ አይመቱም። ይልቁንስ በደንብ እየያዙ ሁለት ጭንቅላት ያደርጉታል። ጭንቅላታቸው በአንድ ጭንቅላታችን ዲግሪ መያዝ ከቻልን ወይ ማስተርሳችንን በሁለት ጭንቅላት ምን መምራት እንደምንችል አስቡት። ምሳሌ አንተ 24 ሰዓት ነው የተሰጠ፣ ሚስት 24 ሰዓት ተሰጥቷታል። በ48 ሰዓት 24 ሰዓት ያለውን 48 ሰዓት ማድረግ ይቻላል። ሁለት ሲኮን ብልጥ የሆነ ሰው ሪሶርሱን በአግባቡ ይጠቀማል። አሁን ባሌ ጎበዝ ነው በአግባቡ። እኛውን 24 ሰዓት አይደለም ያለን እኔና ባሌ 48 ሰዓት ነው ያለን በቀን ውስጥ። እኔ ለብቻ ፈቃለሁ፣ እሱ ለብቻ ይፈቃል። አንድ አካውንት ላይ ይገባል። እኔም እፈቃለሁ፣ እሱም ይፈቃል። አንድ ላይ እናሳድጋለን። ህይወታችን አንድ ላይ ያድጋል። አንድ ላይ እናብበዋለን። ከኔ የሚወስደውን በሙሉ ምጥጥ አድርጎ ይወስዳል። እኔ ከሱ የምወስደውን ጉልበት በሙሉ ወስዳለሁ። እርስ በርሳችን ትልቅ ዋርካ እንሆናለን። ገብቷችኋል? ከተጠቀምንበት እያንዳንዱ ሪሶርስ ሴት ልጅ በጣም ትልቅ ሪሶርስ ነች። ግን በተለይ የምታገባት ሴት
አታናዳት፣ አታሳዝናት። ላይክ ተጠቀምባት። አይምሯ ንጹህ እንዲሆን፣ አይምሯ ብሩህ እንዲሆን ሞክር። ለአንተ ነው የምጠቅምን። እንዳልኩ 24 ሰዓትን 48 ታደርግላለች። አካውንትን ትልቅ ታደርገዋለች። ህልምን ታተልቀዋለች። ቤተሰብን ታሰፋዋለች። ህልምን ታሰፋዋለች። መልክ ያምራል፣ ቁመናክ ያምራል። ኤቭሪቲንግ ይባዛል። አብራችሁ መግዛት፣ ምርትን ማስፋት ነው ትልቁ የካፕል አላማው። እግዚአብሔር ሲፈጥረው ለመግዛት ነው፣ የተሻለ እንድንገዛ ነው ያንን ሪሌሽንሽፕ የፈጠረው፣ ሁለት ያደረገን እንጂ አዳም ሆኖ ይቀር ነበረ አንድ ሰው ይበቃ ኖሮ። እና ብዙ ጊዜ ትኩረት እናደርጋለን ድብድቡ ላይ፣ ምቱ ላይ፣ ጭቅጭቁ ላይ። ከዛ ሴጣን ምን ያርክ አውቆ ያባላል እርስ በርስ። አንዳችን እንድንንቅ፣ አንዳችን እንድንጠላ ያደርገናል። እሱ ቁጭ ብሎ የቃመ ቁጭ ብሎ እንትኑን እየጠጣ ይዝናናል፣ እርስ በርሳችን አባልተው። ግን እኛ ብልጥ ስንሆን፣ ግን እኛ አንድ ስንሆን፣ እሱም ሲጸልይ እኔም ስጸልይ፣ እሱ ሲያነብ እኔ ሳነብ፣ እሱ ሲሰራ እኔም ስሰራ፣ ኤቭሪቲንግ ለሁለት ስለሆንን ለመግባት ይከብደዋል። ገባችሁ? ላይክ ዩኒየን ነው የምንሆነው። ልክ እንደዛ በተለይ የምታገቡትን ሴት ተጠንቀቁ፣ እንዳትሰብሯት። እንደምታገባው ካያችሁት ያችን ሴት ለማብራት፣ ያችን ብርሃን ለማድረግ ሞክሩ። የተሻለ የምታብብበትን፣ የተሻለ የምታውቅበትን፣ የተሻለ መንገድ ፈልጉላት። ለምን? የእሷ እድገት፣ የእሷ ከፍ ማለት የእናንተ ከፍ ማለት ነው። በየቀኑ በሰበራችኋት ባዘነች ቁጥር፣ ዝቅ ባለች ቁጥር ላይክ ትርጉም ሁሉ ነው የሚጠፋው። ለምን አገባችሁ? ለምን ያገባችሁት? ለማባዛት ነው። ላይፋችሁን ከነበራችሁ 2 ታይምስ ለማድረግ 4 ታይምስ ለማድረግ ነው እንጂ ለማነስ ከፈለጋችሁ ማግባት አያስፈልግም። እሺ፣ ስለዚህ ይሄ ነው ያለኝ አስተያየት። ሴት ልጅ መደብደብ አላምንበት። እሺ፣ አዱኛ ካሜራ ምግብ አይዥጋን። እሺ፣ ሰላምታዬን መልስልኝ። ምስግብ አይዝጋኝ፣ ሰላምታዬን መልስልኝ የተባልክ ነው። እሺ፣ ሰላም፣ እንዴት ነሽ? ዳሩ ወየው በሀያኛው ክፍለ ዘመን በዱላ የሚያምን ሰው አለ ወይ? አይ ነው ብሩኬ፣ አየ። እሺ፣ አመሰግናለሁ። ፈጣሪ ይጠብቅሽ። አሜን አሜን። አይ ነው እየቀለድክ የሆነ ለነገሩ። እሺ፣ አመሰግናለሁ። I am new for your channel and very helpful program. Thank you አሮን። እሺ፣ ዜር ስጥልን። እየሰወድሽ እናቴ፣ በጣም ነው የማመሰግነው። እሺ፣ የኔ ቆንጆ እንዴት ነሽ? በጣም ደህና ነኝ። አትጻፉልኝ እሺ፣ ደህና ደሪ ብቻ በሉኝ አሁን። እሺ፣ አዱኛ ካሜራ፣ ይህ የጥንት አባባል ነው። ጊዜው እየሰለጠነ ነው። እንደዚህ ብሎ የማሰብ ያለ አይመስለኝም። አይ ነው ጥንት ራሱ አባባል ላይክ ባህላችን አይደለም። ይሄ መደብደብ ባህላችን አይደለም። ወይ ደግሞ ሃይማኖታችን ውስጥ ወይ እምነታችን ውስጥ ወይ እግዚአብሔር አላስተማረንም። እስስት ባለጌ ሰዎች ብቻ ሲመሩበት የነበረው ህይወታቸውን በስርዓቱ መምራት የማይችሉ ግንፍልተኛ ሰዎች፣ አእምሯቸውን ኮንትሮል የማያደርጉ ሰዎች ብቻ የሚመሩበት ነው። ባይዘወይ የጥንት ማንነታችንም አይደለም። እኔ አያቴ አይደበድባትም ነበር። አያቴን በጣም አክብሮ ነበር የያዛት። ትናገራለች እንዴት አይነት ስልጡን ሰው እንደነበር። ይሄ ጥቂት ሰዎች ብቻ፣ ጥቂት ወንዶች ኢጓቸውን በስርዓቱ ያልቻሉ፣ ኮንትሮል አእምሯቸውን ኮንትሮል የማያደርጉ፣ ንዴታቸውን ኮንትሮል የማያደርጉ ጥቂት ፐርሰናል ዲስኦርደር ያለባቸው፣ ጭንቅላት ዲስኦርደር ያለባቸው ብቻ ናቸው የደበደቡት። እና የጥንት ባህልም አይደለም፣ የነበረ ማንነታችንም አይደለም። ኢትዮጵያዊነታችን አይገልጽም፣ ወንድነትን አይገልጽም። ወንዶች እንደዛ አልነበሩም። ጀስት ከሴንቸሪ ለወደፊቱም ይቀጥላል። አስሎንጋስ ራሱን ኮንትሮል ማድረግ ወንድ እስከተፈጠረ ድረስ መደብደቡ ሊቀጥል ይችላል። ከባህል ጋር ሁሉ አይደለም አይመስለኝም። ከባህል ጋር ስቲል ችግር ያለበት ወንድ ስቲል በዱላ ሊያምን ይችላል። ተናግሮ ማሳመን የማይችል ከሆነ እኔ ብቻ ነው ያለኝ ዓለም ወይ ደግሞ ኮንትሮል የማድረግ ፍቅሩና ሴጣንነት ማንነቱን ሁሌ ሴጣን የተቆጣጠረው ሰው በዱላ ሊያምን ይችላል። ሰው በመጉዳት ሊያምን ይችላል። እና ስቲል የወንድ ባህል አይደለም፣ ኢትዮጵያዊ ባህል አይደለም፣ ሆኖ ማያውቅም። እንዴት እነ ቴጌና እነ ሚኒሊክ እኮ ቴጌን ሰምቶ ነው ሚኒሊክ ጦርነት የገባው። እንዴት እንደሚያዳምጣት እንኳን ሊደበድብ። ስለዚህ እኛን አይገልጸንም። እሺ
እንዴ እንደ ድሮ ዘሐሩር እዚህ እስካለክ ሰላም እዩዬ፣ እንዴት አደርሽልኝ? ታደሰ በጣም ደህና ነኝ። እሺ ታዴ በጣም ደጋፊ ነው። ብዙ መልካም ነገሮችን ነው ኮመንት የሚያደርገው። ጊዜ ርስጥልን። እሺ ታዴ አንድ ህይወት በውስጥሽ ሳይሆን አንድ ሞት በእውነት አሜን። እናመሰግናለን ምሩጣ። ቴንክ ዩ ጊዜ ርስጥልን ብሩኬ፣ እናመሰግናለን። ሁላችንም ቻው ቻው። ሁላችሁም ሰላም ሁኑ። እሺ የኔ ቆንጆ እንዴት ነሽ ማሬ? በጣም ደህና ነኝ። ብሩክ ቻው ቻው። ጥያቄ ነበረኝ ውዴ። መቼ ልግባ መሰላችሁ? ሰኞ ገባለሁ። እሺ ሰኞ ጠዋት ገባለሁ። በሰኞ ጠዋት በእናንተ ሰኞ ማታ፣ በኢትዮጵያ ሰኞ ማታ ውዴ ፖስት አደርገዋለሁ ቀድሜ። እሺ የኔንም ነገር አዎ። ግን ልጆቼ የተኛው አይመስለኝም። ድምጻቸው ይሰማል። ባለቤት እስካሁን ቁጭ ብሏል እየጠበቀኝ። ትልቅ ምክር ነው የሰጠሽኝ። ተባረኪ አዱኛ ካሜራ። በጣም ነው አመሰግነው። እሺ የተሳሳትኩት ነገር ካለ ኮመንት ላይ አጽፈዋለሁ። እሺ ራሴን አዳምጠውና እግዚአብሔር እርዳኝ ብዬ ነው የምገባው። ግን እንዳትቀየሙኝ አንዳንድ ነገሮችን ካልኳችሁ፣ ከገፋኋችሁ፣ ምን ካልኳችሁ። እሺ አንተ በጣም ትረዳለክ ሰውን፣ ሀገርህንም በጣም ነው ደግሞ የምንወድክ። የኢትዮጵያ የቁርጥ ቀን ልጅ ነክ። አረ ድሮ አንተ እኔ እኮ ሰው ብዙ አላስተውልም። በጣም ጥሩ ጥሩ ሰዎች ገብተዋል እያለ ያለውን ሰምታችኋል። ድሩ የሚባል ሰው ታውቃላችሁ? በጣም ሰውን ሁሉ አገርን ሁሉ የምትቀይር ሰው ነው። የኢትዮጵያ የቁርጥ ቀን ልጅ ነው። አክባሪክ ነኝ። እሺ ስላላወኩ ይቅርታ። ሰላም ይብዛልሽ የኔ ቆንጆ ንግስት፣ በጣም አመሰግነው። እሺ ጽሆን መንታ፣ እውነት ነው የእግዚአብሔር መማክር የሚረዳን መጠየቅ ነው። አይ ነው በጣም እሺ ማማዬ፣ ጸልያለሁ። እስካሁን ከብዙ አስቸጋሪ ሁኔታዎች ያለውን በእርሱ ቸርነት እርዳታ ነው። ኑሪልኝ። በጣም አመሰግናለኝ ጣፋጭ፣ በጣም አመሰግነው። እሺ እግዚአብሔር ይስጥልን። ደህና አደሩ። እሺ ቢዩቲፉል ላቭ ሳራ፣ በጣም ነው አመሰግነው። እሺ ትንሽ ጠብቂ። አይ ነው ግን ልጆቼ እየተንጫጩ እየሰማችሁ ምን ተሳቀቅኩኝ። ባሌ ስራውን ነው የመጣው ዛሬ። ቀም ትክክል ነሽ። እኔ ጸሎት አምናለሁ ከምንም በላይ ጌታ። አይ ነው ተቋረጠ። ጌታችን እኮ ጠይቁኝ ነው ያለው። ትክክል። ለቀልድ ነው። ሴት ልጅ እናቴ፣ እህቴ፣ ሚስቴ ናት፣ ልጄ ናት። አሜን። አይኑ ለቀልድ ነው። እኔ ዝም ብዬ ሁሉ ነገር ቁም ነገር ነው የሚያደርገው አዱኛ። ምክንያቱም ብዙ ቀልድ እችላለሁ። ጎበዝ ነኝ ስቀልድ። እናት ለአሁን ጊዜው ብዙ የሚቀልድ ሰው ስላለ በቂ ነው ብዬ ነው። እና ብዙ ነገሮችን ወደ ትምህርት የምቀይረው በዛ መልኩ እንድንማማርበት ብዬ ነው። አንተ አይኖ ቀልድ እንደሆነ አይክን አንደርስታንድ፣ ግን ስቲል ቁም ነገር አድርጎ የሚወስድ ሰው ካለ ብዬ ነው። እሺ ሶሪ፣ የትን ልልክ ብዬ አልነበረም። ሶሪ፣ ጨዋታ ማላውቅትን ሆንኩኛ። ይህ እኮ ነው ላይቭትን ጽሁፍ ስለሆነ በምን ሪያክሽን ወይ ደግሞ በምን ስሜት እንደጻፍኩ አላውቅም፣ እና ቁም ነገርህም ሊሆን ስለሚችል ብዬ ነው። እሺ መታለው ሲል መመታትም በአሁኑ ጊዜ መታለው ሲል መመታትም አለ። ሁሉም ሴት ጎበዝ ናች ትያለሽ። እሺ አዱኛ ምርጥ ሰው ነው ሲቀልድ ነው። አይ ነው አይ አንደርስታንድ አም ሹር። ይቅርታሽ አዱኛ ሶሪ አይ ፊል ባድ አንድ ካልኩት በኋላ ግን እንዳልኩክ ነው ወይ ቀልድ ይምሰል። ምክንያቱም ጥያቄ ስለሆነ አጠያይቀ ቁም ነገርንስ ቢሆን በምን አውቃለሁ የልብ አልመረምር ብዬ ነው እንጂ አም ሹር ጥሩ ሰው ነው። እግዚአብሔር ይስጥልን። እሺ የኔ ውድ እኔና ሚስቴ አንግባባም፣ ግን ውዳት አለው እሷ ትወዳኛለች። ምን ትመክርኛለሽ? እሷ ትወዳኛለች። I don't know. It's my first time here. You look beautiful sis. Thank you ሳምሪ። እሺ እግዚአብሔር ይስጥልን። በጣም ነው የማመሰግነው። ይቅርታሽ አይጋረጎ በጣም ብዙ ያላነበብኩት አለ። ግን የኔ ውድ ድሮም አሁንም በሀገራችን በውጭም ዓለምም ሚስቶቻችን የሚደበድቡ ወንዶች ብዙ አሉ። አሁንም ለወደፊትም ይኖራሉ። ለወደፊትም ራሱ የሚቆም አይመስለኝም። አስሎንጋስ ወንዶች አንዳንድ ወንዶች በራሳቸው መቆም የማይችሉ ወንዶች እስካሉ ድረስ
ወይ ደግሞ የሰው ሀሳብ ትክክል አይደለም ብለው የሚያስቡ ያላቸውን አመለካከት ጠበብ ያሉ ሰዎች እስካሉ ድረስ በጉልበት የሚያምኑ የወደፊቱን መቀጠሉ አይቀርም። ግን ያው የድሮ ባህላችን ግን አይደለም፣ የድሮ ማንነታችን አይደለም። የወደፊቱም ይቀጥላል ይሄ ነገር። እኛን ግን አይገልጸንም። ኢትስ ወንድንም አይገልጽም። በጣም ብዙ ወንድ መልካም ወንድ አለ ከብዙ ክፉ ነገር የሚያድን እና የት ነው የምትኖሪ ቆንጆዬ? ሲያትል ነው የምኖረው። ሲያትል ዋሽንግተን። አሁን በዚህ በእኛ ሀገር ሰዓት አቆጣጠር ሚድናይት ሆኗል። ግን አንዳንድ ሴቶች ቁጠጣ ይወዳሉ። ቁጣ ይወዳሉ። ያ ቁጣ ሊወዱ ይችላሉ። ያ ለምን ቁጣ አምናለሁ። አንዳንዱ ሴቶች ቁጣ ሊወዱ ይችላሉ። ከክፋት እንዳታዩብኝ። ሴት ልጅ በተለይ ካገባች በኋላ ለማንም ጎረምሳ አይደለም፣ ካገባች በኋላ ከጊዜ በኋላ ባሏን እንደ አባቷ ነው የምታየው። አይነት ስፋኔ ግን ሴት ልጅ ካገባች በኋላ ከጊዜ በኋላ እንደ አባቷ ነው የምታየው። ዳዲ ሁሉ ልትለው ትችላለች። የኔ አባት ነው የምትለው። ከጊዜ በኋላ የአባቷን ቦታ እየያዘ ነው የሚመጣው ያ ወንድ እና ያ ማለት እንደ አባት እንደ ጥሩ መካሪ፣ እንደ ጥሩ መስመር ቀራጭ፣ እንደ ጥሩ ነገር የሚመግባት ከሆነ ምግብ ሳይሆን እውቀት ሊሆን ይችላል፣ ምክር ሊሆን ይችላል። በህይወቷ ላይ እየመከረ ነገሮችን የሚያስይዛት እስከሆነ ድረስ ያ ወንድ ያ ባሏ እንደ ልጅ ትሪት ሊያረጋት ይችላል። ስለዚህ አንዳንድ ውሳኔዎችን አላግባብ የሆነ ውሳኔ ስትወስን ወንድ ልጅ ቢቆጣ ኢትስ ኦኬ። ምክንያቱም ሪስፖንሲቢሊቲ ኃላፊነት አለበት። አንድ ባል ሚስቱን የተሻለ ቦታ ላይ ለማድረስ ሚስቱን የመኮትከት ሚስቱን የተሻለ ጥንካሬ እንዲኖራት፣ የተሻለ ትምህርት፣ የተሻለ ማንነት እንዲኖራት ኃላፊነት አለበት እና አንዳንድ ከመስመር ስትወጣ ያለችበት ነገር እንትን ካለ ቁጣ የፍቅር ምልክት ነው። ሁሌ ቁጣ መጥፎ ነገር አይደለም እና ቁንጠጣ ግን አይደለም አይደል? አዲስ ገቢ ሀብታም መልካም አዳርሽ። ኧረ ሰላም ሀብታሙ አይነ አዲስ ገቢ ሰላም፣ እንኳን ደህና መጣችሁ ሀብታሙ። ሰብስክራይብ አድርጉ። ስለገባችሁ ደስ ብሎኛል። እሺ አትሊስት ኤቭሪ 2 ወይ 3 ቀን እንደዚህ እናወራለን። ጉድናይት ኤፍኤም ሸክር ጉድናይት ሰላም ደርሽ የኔ ቆንጆ። አንቺን መስማት ተረጋግቶ ነው እንጂ በማዳም ጩኸት ጋር አይደለም። ብዙ የማላቀውን ማወቅ ነው። የእግዚአብሔር ዘርሽ ይባረክ። አሜን አሜን። ንግስትዬ እሺ፣ ግድ የለም ይሄ ሴቭ ይሆናል። ስለዚህ በቻናሌ ላይ መተሽ ሌላ ጊዜ ማየት ትችላለሽ። እሺ፣ ግድ የለም። ለጊዜው ያለውን ነገር አስተካኪ። ጉድናይት ተባረኪልኝ። ራሄልዬ በጣም ነው አመሰግነው። ቤስት እንግዳ መልካም አዳር። እንቅልፌን እየጠፋብኝ አሁን እግዚአብሔር ከአንቺ ጋር ይሁን። አሜን። ቢትዬ እግዚአብሔር ይስጥልን። ስለመጣሽ ደስ ብሎኛል። እሺ አዱኛ ሰላም ደርሽ። ኢትዮ አርት ፋሚሊ ሰላም ደሩ። ሳምሬት በጣም ነው አመሰግነው። እሺ ደህና አደሩ። ጀሚላ ላይክ ሳንት ስሏት አትሂዱ ብላለች። እግዚአብሔር ይስጥልን። ስዕዱ መሐመድ ራስ ጉድናይት ኤፍኤም ሸኩት አዲቲያን ሪሙቭ ድሬስ ኩራት ኢትዮጵያ ናት። ሰላም ሁኑ። እሺ እግዚአብሔር ስጥልን። ፍቅር ፍቅር። ሁላችሁም ደህና አደሩ። ያልመለስኩላችሁ ነገር ካለ ይቅርታ አድርጉልኝ። እሺ ብዙ ጽሁፍ ስላለ ቶሎ ካቻፕ ለማድረግ ነው የሚሄደው። እግዚአብሔር ስጥልን። እግዚአብሔር ሰላም ደርሽ ማሪያ። ኧረ እያ እንደ ቤትሽ እያየናቸው ነው። ትንሽ ቆይተዋል የሚቆር አይ ነው። ደህና አደሩ። እሺ እግዚአብሔር ስጥልን። አብራችሁ ስለቆያችሁ በጣም በጣም ደስ ብሎኛል። እሺ እንዳልኳችሁ ታውቁታላችሁ አካሄዱን። ሰብስክራይብ ላይክ አድርጉ፣ ሼር አድርጉ። እሺ ደስ ይለኛል። ለብዙ ሰው ቢዳረስ ብንጨዋወት ሁል ጊዜ ይሄ ልምድ እየሰፋ ቢመጣ ጥሩ ነው። እሺ አመሰግናለሁ። ሰላም ቆዩ። ሰላም ያገናኘን። እሺ ደህና አደሩ።